ነገር ሁሉም እያሉት ነው ብዬ ነው። ከሰሜን መምጣት ነበረብኝ። ይሄን ጥያቄ ለሚዲያ ለመከራከሪያነት አይደለም ያነሳሁት። ከራሳችሁ ጋር እንድታወራ ነው ፈልገው። የእውነት ለኔ ሽማግሌ ሆነ ለኔ ድምጽ የሆኑ ሰዎች እነማን ናቸው? በምን ታሪካቸው ነው የምናውቃቸው? ማን ናቸው? አንድ ጊዜ አይናችሁን ጨፍናችሁ እንድታስቡ ስለፈልግ ብቻ እቺን ብቻ ፈልጋለሁ። እንድትመልሱልኝ አልፈልግም። ከሊናችሁ ጋር ፕሊስ አውሩ። እውነት ሄለን የሰሜን ሰው ብትሆን ይሄን ነገር እናረጋለን ብላችሁ አስባችሁ? በእንደዚህ አይነት ሰዎች በእንደዚህ በጣም በሚያስቀይም ነገር የሚታወቁት ምን አድርጋችሁ ታውቃላችሁ? ይሄ ጥያቄዎች እኔ አይምሮዬን በጣም አስሬ ፈገግ የሚያደርጉኝ የሚያስቁኝ ነገሮች ናቸው። ጆከር ሳይከሰስ ሄለን ተከሰሰች። ዮኒ ሳይከሰስ ሄለን ተከሰሰች። እዛ ጂጂ ሳትከሰስ ሞጣ ራሱ ሳይከሰስ ሄለን ተከሰሰች። በዘር አይደለም በሃይማኖት አይደለም በነፍስ ወከፍ ስንቱን ሲያቆስሉ የነበሩ ሰዎችን እኛ ሚዲያ ላይ ከረምን ሰዎች እንታወቃለን። ለምን እዮዳብ ተከሷል? ጥፋቴ ምንድን ማለት ምንድነው? የኔ ስፔሻል የሆነው ነገር ዋይ ይሄ ነገር ሁሌ ውስጤን የሚያስጨንቀኝ። እንድትመልሱልኝ አልፈልግም። ከራሳችሁ ጋር እንድታወሩ ነው የምፈልገው። እሺ ያ እኔ ሳራ ላበሻ በጣም ምስኪን ሴት ናት። የእውነት በጣም ምስኪን ሴት ናት። አንዳንድ ጊዜ ክፉ ሰዎችና ደግ ሰዎችን የምታውቁት ኮምፔር የምታደርጉት ዓለም ሲገጥማችሁ ነው። ያን ዓለም ሳየው ሳራ ላበሻ በጣም ምስኪን ሴት ነሽ። የእውነት ሳራዬ የእውነት ብዙ ነገር አድርገሻል፣ ብዙ እንትን ብለሻል፣ ቶፒክም ሰተሻል፣ ሁሉ ነገር አድርገሻል። ግን ኖት ዛት ማች እሺ ያ የእውነት በጣም ምስኪን ሴት ነሽ። ያ እድሜና ጤና ይስጥሽ። ኮንትሮል እያደረኩ ያለሁት እችን ኮንትሮል ያጣው ቀን እናቴ ትሙት ምን ነገር ያስቆመኝ። ሰው ልጅ የሚባለውን እንደ አፈር እንደዚህ በትኜ ነው እንትን ያልኩት። ንቀቴ ሞልቶ ተትረፍርፎ አላልቅ ብሏል። ንቀቴን እንዴት እንደማሳያችሁ ለራሴ ቃላቶች አጥሮኛል። ሰው ልጅ ናኩኝ። የእውነት በጣም ነው ናኳችሁ። የእውነት ከመናቅ በኋላም እንደሚመጣ ታውቃላችሁ። ያ ግን ብቻዬን ምንም እንደማልሆን ነው የምነግራችሁ። ወልገገላ ፈተታቲ ብሏል ሃጫሉ ሁንዴሳ። አስተርጉሙት። የሚያደርግ የለም ወይ የሚረዳህ? የማንም ጥንባታም ዘረኛ እኔ ላይ እንከን አታወጣ፣ እኔ ላይ መስፈርት አታወጡ። የእውነት እቺ ነገር አይምሮዬ መቀበል አይችልም። የፈለገ ቢነገረኝ አይችልም። ምክንያቱም ሚዲያ ላይ ስለከረምኩ 7 ዓመት ምናምን ሚዲያ ላይ መኖሬ አይምሮዬ ይሄን እንዳይቀበል አስገድዶኛል። ሰው ጠልቶ ማህበረሰብ ጠልቶ በአልፋቤት ጠልቶ የማይጠግብ ሰው እኔ ላይ ኮሜንት ሲያደርግ ማየት ያመኛል። በጣም ነው የሚያመኝ። ከጎኔ የሚቆም ሰው ባይኖር እናቴ ትሙት ምንም ተስፋ ስለሌለኝ
ብቻዬን ግን ምንም ነገር እንደማልሆን በእርግጠኝነት ነው ነግራችሁ። እያንዳንዷ የምታወራው ነገር ቴሌፎኔ ሪከርድ ያደርጋታል። እያለ ካልሆነ ካሌለ የለህ የሚያዙኝ ብዬ በፍቃደኝነት እንጠረዛታለሁ። ከዛ በኋላ ግን መንግስት እንኳን እንደገባው ያውቀው እንኳን ቤተሰብ የሚያደምጥ የለም ወይ የሚረዳህ እያለ ካልሆነ ካሌለ የለህ አስክሬን ላይ ቆሞ መፎከር ለእናንተ ዝና ከሆነ ካሁን በኋላ ቀጥላችሁ እኔ አስክሬን ላይ መፎከር ትችላላችሁ። አቅማችሁና ጉልበታችሁ አስክሬን ላይ ይታያል። ቁማን ላይ በህይወት የሚንቀሳቀሱ ላይ ምናልባት አቅም ከሌላችሁ እሺ ሳጥን ውስጥ የተቀመጠ አስክሬን ላይ መፎከር ለእናንተ ግርማ ሞገሳችሁ ከሆነ ፕሊስ ዱ ኢት። የምጠጣውም ይሄን ለመናገር ብዬ ነው፣ ሼም እንዳይዘኝ። ሁለታ ወሮታ የላቸው ሞታ መቼ ሆኖና ለበቃ ጆከር እኔ ላይ ኮሜንት ይሰጣል። አጀንኩት ለለው የሚረዳህ ልንገራችሁ፣ እናቴ ትሙት ብቻዬ ዋጋ እንደማልከፍል ነው የምነግራችሁ። እግዚአብሔር ሰዎች ዋጋ ለማስከፈል ተስፋ ብቻ መቁረጥ በቂ ነው። ይሄን ታውቃላችሁ። ሰው ጤፉ ያረጋችሁኝ እናንተ ናችሁ። ለሰው ልጅ ፕራይስ ሰጥቼ ስንት ዓመት ታገለግል ነበር ያልገባችሁ። እናቴ ትሙት ብቻዬ ዋጋ አልከፍላት። የእውነት ሞመንት ውስጥ መግባት የምፈልገው አይምሮዬ ማሳመን ስለምፈልግ፣ በጣም ማሳመን ስለምፈልግ የሚልባል በሚታወቅበት በድሬዳዋ ምድር የሆነ ዘር ጠርቶ እኔ እንደዛ ነኝ ሲባል እኔ ላይ እንኳን መድሎ ደረሰ። ይሁላ ችግር ያደረሰብኝ አረዶ የሚለው ደሳለኝ አረዶ የሚለው ነገር ነው አይደል? የእውነት ችግር የለው። ሰው ከጎኔ ባይቆም ብቻዬን እሳት ውስጥ ገብቼ እንኳን እቆማለሁ። እየተቃጠልኩም ግን እንደምጮህ ነው የምነግራችሁ። እኔ መልስ ካለ ተመለሰልኝ ብትነግሩኝ አይገባኝ። እሺ ያ ሌባ እንኳን ማህበረሰብ ብሔረሰብ ያለው ሰዓት፣ እኔ ግን ስብዕና ብሔረሰብ ያጣውበት ሰዓት ላይ ነው ያለሁት። ምክንያቱም አረዶ የሚለው ስም ብቻ አይምሯችሁን ያዞራችሁ። ችግር የለውም። አረዶ ባያዋጣኝ እኔ ለራሴ እንደምቆም አሳያችሁ። እሳት ውስጥ ገብቼ እናቴ ትሙት ሰቅላችሁኝ ግን የመጨረሻ ድምጽ እንደማሰማ ነው የምነግራችሁ። ምንም ብር ቢኖራችሁ እንጀራን በወርቅ አትበሏት፣ በወጥ ነው የምትበሏት። እሺ ያ ይሄ ልዩነት አለን። ሁላችንም በሆዳችን ደምና አር ተሸክመን ሽንት ተሸክመን ነው የምንሄደው። በሆዳችን ብር ስላለን ወርቅ ተሸክመን የምንጓዝ ሰዎች አይደለም። ይህንን እንዳትረሷት። እኔ እጄ ቢቆረጥ የሚወጣው ደም ነው ከእጄ። እናንተ እጃችሁ ቢቆረጥ ወርቅ አይደለም ከእጃችሁ የሚወጣው ደም ነው። ሆዳችሁ አንጀታችሁ ቢከፈት አር ነው የሚገማ አር ነው ከውስጣችሁ የሚወጣው። ሌላ ማንነት የላችሁ። እሺ ያላችሁ የተማካችሁበት እያንዳንዱ ነገር አብራችሁ እንደማይቀበር ነው የምነግራችሁ። እሺ ከ40 ቀን በኋላ በስብሳችሁ መስጥ እንደሚበላችሁ እነግራችኋለሁ። እሺ አሁን ተደዋውላችሁ እኔ ላይ ቄንጥ ያዙ፣ ችግር የለውም። እሺ እናንተ ብር አላችሁ፣ እኔ ግን ሀቅ አለኝ። እናቴ ትሙት ሀቅ ይወጣል። ሀቄ መውጣት የምታውቁት የተመጻደቀ ሌባ ወንድሙ
ከነ ኬብል መያዙ የእናንተም እንደዛ ይወጣል። የማንም ህፃን መጫወቻ ነው የምትሆኑት። አሁን ልትናደዱ ትችላላችሁ፣ ግን አንድ ቀን ታስታውሱኛላችሁ። ይሄን ነገር እንድታስቡት የምትፈልገው በጋራ በግሩፕ ሰው ብቻችሁን ስትተኙ ትዝ ይበላችሁ። ልንገራችሁ፣ ተስፋ በጣም ቆርጫለሁ። በጣም ዛሬ ለልጄ ቀጠሮ ይዤለት ለሰው አስተላልፌው ነው የመጣሁት። ለብቻዬ እስቲ እንዴት እንደምሰቅሉኝ ያለው የአሜሪካ ወይ የዓለም መንግስታቶችን የከሳችሁ መስሏችሁ በወኔ ልባችሁ ያብጥ ይሆናል። ግን ቆም ብላችሁ ስታዩት ተራቂጧን የጣለች ደና ፓንት እንኳን የሌለ ሰው ትርጉም አልባ እንደሚሆንባችሁ ህይወታችሁ ያውቃል። ዛሴ የምን አባታችሁ መረጋጋት ነው? ካሁን በኋላ እንኳን እስር ቤት አይደለም እናቴ ትሙት ቀላ ስጡና በር ላይ ኑ ጠብቀኝ መተናል በሉ ወጣላችኋል። የፈለጋችሁትን አድርጉ። የእውነት ልጄን ዛሬ ቀጠሮ አስይዤ ለሌላ አካል አሳልፌ ነው የመጣሁት። እሺ ፍርድ አይደለም አልፈልግም። እዚህ ነገር መጠረዝ ነው የምፈልገው። ከዛ በኋላ ግን ብቻዬን ግን እንደማልጠረዝ ነው የምነግራችሁ። እሺ ያው ተሰናበትኩሽ ተለየኩሽ፣ ያው ተሰናበትኩሽ አንቺም አላጠፋሽ። ደራይታችሁ ትወያያላችሁ እኔ ላይ ብንተዋት ለኛ አደጋ ናት ብላችሁ በእኔ ላይ ነው የምትወያዩት። እውነት እኔ ቆጬ ነገር ዳልቻን እስር ቤት ማስገባቴ፣ እኔ ቆጬ ነገር የድሬዳዋ ስደተኞችን አንድ ቀንም ከጎናችሁ አለመቆሜ፣ ይሄ ነው የሚያናድደኝ። የፈለገ ከጎን ቢቆም የደም ምልመላ እንደምታካሄዱ የገባኝ ሚዲያ ላይ የእውነት ግን አንድ ነገር ልንገራችሁ፣ የእውነት እበቀላችኋለሁ። የፈለጋችሁትን መንገድ መሄድ ትችላላችሁ። እናቴ ትሙት እበቀላችኋለሁ። በሐዘናችሁ ስቅባችኋለሁ። እውነት ባያመን አይ ጉደር ከመሸማወቅ ላይ ኮነኝ መላል ብስበው አጠቅማ መንገድ አለ ሳይሆን ብር ካለ በሰማይ መንገድ አለ። አሽቃባጭ ዘበኛ በባለባቱ ይረጫል የሚባለው ነገር ሚዲያ ላይ ያየሁት። እነሱ በአንድ ብር እነሱ ስሜታቸውን ይርጩ ሴጋ ይምቱ። እኔ ግን አንድ ነገር ልንገራችሁ፣ ብቻዬን እንደማላልፍ ነው የምነግራችሁ። እናቴ ትሙት የእውነት የዓለም የተባበሩትን መንግስታት ወይም ደግሞ ዶክተር አብይ ወይም ደግሞ በጣም አሸባሪ የተባለውን አካል የጣላችሁ ይመስል እናንተ ግሩፕ ፈጥራችሁ በእኔ ጉዳይ ላይ ተወያዩ። እኔ ግን አንድ ተራ ቂጧን የጣለች ደና ፓንት እንኳን የሌላት ብቻዋን እንደማላልፍ ነው የምነግራችሁ። በፍቃደኝነት ሀገርን ለቅቄ መሄድ እንደምችል ነው የምነግራችሁ። ልጄን አስተላልፌ ነው ዛሬ የመጣሁት። ተስፋ ቆርጫለሁ። በሰው ላይ በተለይ ለቆምኩለት ማህበረሰብን ተስፋ ቆርጬበታለሁ። እሺ እናንተ መብታችሁን አስከብሩ። ውጣ ያለው ገንዘብ የሚባል ነገር አለ። ቦልኬ ሌላ ንክ ይዛችሁ እንድትመጡ ነው ማረጋችሁ። ምድረ ቁሻሻ ነፍጠኛ እከካ ተስፈኛ ንፍጣ ሆኛል ከበቃል በቶኛል ጥፋቴን ሳላውቀው አንቺም ሳትበዲ ቀን አልፎ ሲፈታ ይቆጨን ይሆናል። ትቼሻለሁ ተይ አዎ ትቼሻለሁ ተይ ትቼሻለሁ ተይ መቼም በዚች ምድር በሕይወት እስካለ ወይ ከኔ ወይ ካንቺ ማን እንደሚቆጨው አድሮና
ይዘገያል እንጂ እውነት መቼ ቀራል? ወይኔ ወይ አንቺ ከእውነት አንዳችን ሲቆጨን ይኖራል። አዎ ሲቆጨን ይኖራል፣ ሲቆጨን ይኖራል። በነገራችን ላይ ልትገሉኝ የምትፈልጉ ከሆነ ካሁኑ በጣም ጊዜ ሳትፈጁ ቃላችሁን አቀባብሉ። እናቴ ትሙት ለምታቀባብሉት ቀለሃ በጣም ደረቴን ዘርግቼ እየጠበኳችሁ ነው ያለሁት። በጣም ሰስፔንስ እንዳትፈጥሩ፣ ልብ አታንጠልጥሉ። ፕሊስ ዱ ኢት። ካሁን በኋላ ስለምንም ጉዳይ በውስጥ አላናገራችሁ፣ ጨርሻለሁ። የልቤን ነግሬያችሁ እናንተም ብዙ ተዘባድናችሁ እንትና እንዲህ ብሎ ነበር፣ እንደዚህ ስባል ነበር፣ እንደዚህ ስበል ነበር ብላችሁ ልባችሁ ያለውን ሳታዳምጡ ሰው ያላችሁን ስተነትኑልኝ ብዬ የሰማሁት ምለው ነገር ስለሌለኝ ወይ ደደብ ስለሆንኩ አይደል። የገባኝን ገብቶኝ ግን ጊዜ እስከሚያልፍ የአባግቴ ገበሬ ይግዛኝ በሚል ሙድ ነው ዝም ያልኩት። ግን ዝም ስል ጥያቄ የለኝም ማለት አይደል። የእናንተ የህይወት መሳካትን መሻት በእኔ ውድቀት ውስጥ እየተመኘውላችሁ ነው ያለሁት። የእውነት ስወድቅ ግን ብቻዬን አልወድቅ። እናቴ ትሙት ብቻዬን አልወድቃት። የእውነት እሺ። እኔ ዘንድሮ እንኳን ታክስ የምከፍልበት ስንት ጉዳዮች ገና ለገና ሄለን የሰሜን ልጅ ስላልሆነች እንደዚህ ስትራቀቁባት ዝም አትልም። እናቴ ትሙት እኔ ብቻዬን ዝም አልልም። እሺ እኔ ከመጣሁበት ማህበረሰብ ቀባሪ ያጣሁት ለእናንተ በመቆም ነው። በህይወቴ የቆጨ ነገር ዳልቻን እስር ቤት ማስገባቴ ነው። እናንተ ያላረጋችሁትን እኔ ግን አድርጌዋለሁ። እናቴ ትሙት እከፈላችኋለሁ። ይሄን ነገር ክሱ ላይ አካቱት፣ የእውነት አካቱት። ያ በጣም እንድታካቱት ትፈልጋለሁ። ወንጀል ከሰራች ከተባለ በጣም ወንጀል ውስጥ መግባት አለብኝ። እሺ የእናንተ የስሜት እርካታ መሆኑን እናየዋለን። የእናንተ ከ10ኛና ከ8ኛ የሀብት መና ላይ ወደ 1ኛ እንደምትወርዱ ማየት እንፈልጋለን። እየዞራችሁ ሌላ ዘሮችን ስትከሱ እንጂ የራሳችሁን ዘር ስትከሱ አላየንም። አንድ ማስረጃ እስቲ ስጡን። በንግግር ውስጥ ማንታዘብ እንዳይመስላችሁ እሺ። እኔ እንኳን መልሼ ዘሬ ማን እንደሆነ ማላውቅ ሴትዮ እንኳን ዘር ቤተሰቤን ማላስታውስ ሴትዮ ቤተሰቤ ላይ ራሱ ቂም ያለኝን ሴትዮ ላይ እንደዚህ አይነት በቀል ካላችሁ ሌላ ሰው ላይ ምን ልታደርጉ እንደምትችሉ አላስብም። ግን እናቴ ትሙት ብቻዬን እንደማልጠፋ ነው ነግራችሁ። ማንንም ሰው ሞዴሬተር ካስገባችሁ ጠርጌ ነው ማስወጣችሁ። አንድ ሰው እሺ በየቀኑ ምዕራፍና መልመጃ የሚሰጠኝ ከኔ ጋር የተላመዳችሁ መስሏችሁ ግን እንደዚህ ስለሆነ ነው እኔ እንደዚህ አድርጌልሽ ነው እንጂ እንዲህ ላደርግሽ እችላለሁ አይነት ፉከራ እኔ ላይ ኮሜንት ሲሰጥ ያለ ሰው ምን ሲትሉ እንደነበረ እነ ዮኒ እነ ሞጣ እነ ምን ሲሉ እንደነበረ ልባችን ያውቀዋል። ሚዲያ ያውቀዋል። ሚዲያ ላይ በየዩቲዩብ በየምን ላይ ያለ ሰው እኔ ላይ ግን በጣም ነው የበረታችሁት። እሺ ፕሊስ ወደ ሀገር ቤት እንድጠረዝ አድርጉኝ ወይ ራሴ እሰጣለሁ እጅ። ግን የተጠረዝኩ ቀን ቤተሰብ አያውቀኝም፣ መንግስት አያውቀኝም። የራሴን ግን ምትክ እፈጥራለሁ። ይህንንም ሴቭ አድርጉት። የእውነት እንዴት ተስፋ እንደቆረጥኩ ብታዩ።
ሻምፓኝ ሲበተን የነበረውን ዛሬ ካቀፋችሁ አርጋችሁ እኔን ለመክሰስ ሞራል ኖራችሁ እኔን ቴሌፎኔን ለማስነጠቅ በፖሊስ ሞራል ኖራችሁ እንደገና መስፈርት ታወጡልኛላችሁ እንደገና ሄለንን ብንምራት ነገ አትለቀንም ብላችሁ ዲስከስ ታረጋላችሁ እንደ ትልቅ ስብሰባ እንደ ትልቅ ኢኮኖሚ አይደል እውነት ሞራሉን ከየት አገኛችሁት እኔ ይሄ ነገሮች ናቸው አይምሮዬ ላይ ጥያቄ አልመለስ ያሉት የእውነት መደራጀታችሁ ነው እኔ ምስራቅን አይደለም ሰሜንን ተገን ስላላደረኩ ነው ስሜን እንኳን ጠቅቄ መናገር ስለማልችል ነው የእውነት ያ እጅ እኔን ማቀፍ አቅቶት ነው ሞጣን ያቀፈ እጅ እኔን ማቀፍ ተከብዶ ነው ህፃንን ካቀፉ እስተላጩ የሚባለው ሞጣን ከነምናምኑ ተቀብላችሁ እኔን መቀበል አቃታችሁ ምክንያቱም እኔ ሰሜን ስለሆንኩ እንትን ምስራቅ ስለሆንኩ ይሄ አረዶ የሚባል የኦሮሞን ስም አገኛችሁበት እውነት ከዛን ዘረኛ አይደላችሁ ከዛን እኔ አልገባኝም እውነት ጀሞ የወሎ ልጅ ወይ የጎንደር ልጅ ቢኖሩ እርግጠኛ ነኝ ክሳት መሰረቱ ጥፋቴ ኦሮምኛ መቻሌ ነው ጥፋቴ የሰሜን ልጅ ወይ ግራ መጋባ ሰው ስለሆንኩ ነው አይደል ያ እኔ ይሄ ስሜት ባይኖረኝም እናንተ ውስጥ ግን ይሄ ስሜት ያገኘሁት እሺ ያ እድሜ ልክ ዘርን አንቋሹ ዓለም ጠልቶ መጨረሻ የሌላቸውን ሰዎች የእናንተ ላይ ድምጽ ስለሰጡ ብቻ ነዮኒ እነሱ ተቀባይነት አግኝቶ እነሱ ላይ እንኳን አስተያየት እንዳልሰጥ ገደብ የተጣለብኝ ትዝብት ነው ትርፉ እንደዚህ አይነት ትዝብቶችን እኔ ማለፍ አልችልም እሺ ያ ከጎኔ የሚቆም አካል ባይኖር እስተምሞት ድረስ እንደዚህ ልሳኔ ሲጥ እስተምትለስ ግን ሳልናገር አላልፋትም እናቴ ትሙት ያቀባበላችሁ ሽጉጥ ካለ ፕሊስ ተኩሱት ነው ብላችሁ ይባላል የእውነት ለሁሉ ሰው ነው ተገን የሆኑት ለራሱ ብቻ ነው ወይስ ለሰው ሁላ እንትና ስማት ጥሪ እንትናንተም ስማት ጥሪ you think this is fair ዮኒ እኔ ምን እያለ ነው በምድር ገጽ እንድትጠፊ እፈልጋለሁ ትሞቻለሽ እየተባለ ግን በሱ ላይ ኮሜንት አትስጪ ይባላል አይደል ይሄ ፌር ነው ዓለም እውነት ፌር ናት ጥንባታም ጋላ እየተባለ ሞጣ አስተያየት እየሰጠ እኔ ግን ንፍጣም ብዬ በመናገሬ ፌር አይደለም አይደል የእውነት ያ እኔ ዘር ባይቆምልኝ መንግስት ባይቆምልኝ አገር ባይቆምልኝ ሀቅ ይቆምልኛል የተመካችሁበት ብር ፓራላይዝ ያደርጋችኋል እናቴ ትሙት የጠጣችሁት ውሃ ፓራላይዝ ያደርጋችኋል እሺ ደስ የሚለው ነገር እኔም ውስጥ እናንተ ውስጥ ውስጣችሁ ሲቀደድ አርና ደም ነው ያለው ሽንት ነው ያለው ሌላ ነገር ምንም ታምር የለም ብራችሁ ከውስጣችሁ እንደዚህ ጠብ ብሎ ያወጣል የእግዚአብሔርን ብላችሁ እኔ ልሳኔ እስከሚዘጋደስ ማውራቴን አላቆም ከልባችሁ ማንነታችሁን አውጥታችሁ ስታልተናገራችሁ ድረስ ዛሴት የእውነት ምንም ነገር እንዳታረጉ የእውነትም ብላችሁ እኔ ሄለን መታሰር አለብኝ ሲባል መጠረዝ ፈልጋለሁ ብዬ እዛው ፍርድ ቤት ውስጥ ጥሪ ማቀርብ ሰው ነኝ ሄለን ኦሮሞ ስለሆነች ተብሎ እኔ ራሱ ያላመንኩበት ሌባ ወንድሜ ያሳያዘችው እሷ ነች ሲባል እዛ ሌባ ወንድም ጋር እኔ ለመድረስ ብቻ እድሉ ይሰጠኝ እስከማውቀው ድረስ ያን ያህል ክፉም አይደለሁም ግልጽነት ራሴን መሆኔ ቢለየኝ ሐዘኔ ያበቃል ከፋም በሰው ቂማሊዝም የልቤን ፈጣሪ ግን ያውቃል ሁሉንም በሱ ላይ ትቻለሁ ማስመሰል አልችልም አውቃለሁ መነጠል
ግድ የለም ልታገስ እውነቱን እስከሚያውቁ ድረስ ሁሉንም በሱ ላይ ትቻለው ማስመሰል አልችልም አውቃለሁ ብንጠል ግድ የለም ልታገስ እውነቱን እስከሚያውቁ ድረስ ሁሉንም በሱ ላይ ትቻለው ማስመሰል አልችልም አውቃለሁ ብንጠል ግድ የለም ልታገስ ያወራሹ ልክ አይደለም ስለ ጆከር ስለ ያወራሹ ልክ አይደለም ጆከርም ልክ ሆኖ ማለት ነው አይደል ጆከርም ልክ ሆኖ በጆከር ላይ ያወራውት ልክ አይደለም በቡቺ ላይ ያወራውት ልክ አይደለም እንባስ ጠባቂነቱ ለማን እንደሆነ ግራ እየገባኝ ነው ያለው በእሽታ ውስጥ ብዙ ትዝብት አለ በእሽታ ውስጥ በጣም ብዙ ጥያቄዎች እንዳለኝ ግን እንድታውቁ ፈልጋለሁ የጠጣውት የልቤን ላወራ ስለፈለኩ በጣም እየጠጣው ያለውት የእናንተ ለዓለም ትቼ የራሴን ዓለም መመስረት ስለፈለኩ እሺ ያ ሪከርድ እንድታረጉ ትፈልጋለሁ ለዛም ነው ላይቭ ላይ ወጥቼ የማወራው የሀገር ክቡር የህዝብ ምናምን መከታ ናቸው የሚባሉ ሰዎች ጊዜያቸውን እየፈጁ ያሉት በምን ላይ እንደሆነ እንድታውቁ ፈልጋለሁ እሺ ለማን መከታ እንደሆነ እሺ ስል ደደቦኛ አይደል ትዝብትም አለኝ ጥያቄም አለኝ ግን ስለማይመጥነኝ ደረጃዬም ልኬ ስላልሆነ ስተሚያልፍ የአባቴ ገበሬ ግዛኝም ስለሆነ ዝም ብዬ ነው ግን ዝም ያልኩት ለዛች ደቂቃ ነው እንጂ ዘላለም ውስጤ መገደብ አልችልም የሆነ መጠጣት የፈለኩት ለዛ ነው መጠጣት ፈልጋለሁ በቀን ጀምሬ ዛሬ መጠጣት ፈልጋለሁ እናንተ ማህበር ፍጠሩና ፓርላማ ፍጠሩና መፈንቅለ ሄለን መፈንቅለ የእናንተ አካባቢ ያልመጣ ሰው ላይ መስረቱ እሺ መስረቱ ያ እውነቱን እስከሚያውቁ ሀብት ያካበቱት እኔን ለማሳሰር ነው እንዴ የሀብታቸው ልክ የሚታየው በኔ ነው እንዴ የስልጣናቸው ልክ የሚታየው በኔ ነው ስልጣን የያዙት ወይ ሀብት የያዙት እኔ ላይ ሚዛን ላይ ለመቀመጥ ለኔ ለሆነ ከሆነ እንደዚህ ቂጧን የጣለች እብድ ደና ማረፊያ የሌላት ከኔ ጋር መለካካት ከሆነ ጥሩ ነው ጥሩ ሚዛኖች ይሆናሉ እንትን አይደል ታው አቦ ጋይስ ገው የኔ መተንፈስ ብዙ መናገር አለ ብዙ ተው አንድ ነገር ልንገራችሁ እኔ ስራ አላጣውም ጠበቃ የሚይዘው ምክንያቱም ዘመኑ የብር እንጂ የእውነት አይደለም እናንተ ብራችሁን ይዛችሁ ተጓዙ እኔ ደግሞ እውነትን ተጉዤ መቃብር አይደለም ብቻ የምገባው ሰው ይዤ ነው የምገባው እናቴ ተሙ ሰው ይዤ ይገባሉ እናንተ ብራችሁ ከናንተ ጋር እንደሚቀበራል እናንተ ሰሜንን አስከትላችሁ ሄዱ እኔ ግን ምስራቅን ሳይሆን ራሴን ይዤ ነው የምከተለው ምክንያቱም እኔ ምስራቅና የሰሜን ትርጉም አይገባኝ ብቻዬን የተሰደድኩት ብቻዬን ነው መከራ ያስኩት እሺ ያ በስማችሁ የሚነግደውን ይዛችሁ ሂዱ እሺ ያ በስማችሁ የሚነግደውን ይዛችሁ ሂዱ እናቴ ትሙት ብቻዬን ይዤ እንትናል ልጄን ዛሬ አስመዝግቤ መጥቻለሁ ሀገር ቤት እገባለሁ መንግስትም ሀገርም ቤተሰብም አያውቀኝም እኔ እስከምበቀል ድረስ እናንተ ናችሁ ጭካኔን በቀልን ምንን ያስተማራችሁ ምክንያቱም እኔ እንደዚህ አይደለም አላማዬ ሰውን እንደ ሰው እንጂ መቀበቀለው በካርታ አይደለም በማፕ አይደለም እናንተ ማፕ ይዛችሁ ከመጣችሁ እኔ ማፕ ለያለሁ ዛሲ ሰው ልጅ ባለጌ ሆኖ አይፈጠርም አይወለድም እናንተ ባመጣችሁት ነገር ግን ሄዳል
የእውነት ተስፋ ቆርጫለሁ። ተሳችሁም ሆነ ማናጀራችሁ ከፍ እንደሚል እናያለን። አንድ ነገር ልንገራችሁ፣ ማናጀር እንደሌላችሁ ነው የምነግራችሁ። ምንም ማናጀር የላችሁ። ወሬ ማናጀር ነው፣ ወሬ አቀባይ ማናጀር ነው። ለማናጀር ደግሞ እኔም ራሱ ወሬ አቀብላለሁ። ዘቤስት ኦፍ ዘቤስት ክብራችሁን የማይነካ ማናጀር መሆን የምችለው እኔ ነኝ፣ ለዛውም በነፃ። ሄለን እስከ ዛሬ በማንም በምንም ስታገኛችሁ ብር አይነት ወሬ ስታወራ ሰምታችሁ አታውቁ። ቅብርር ያለች ሽሮ እየበላች የምትኖር ቅራራ ደሃ ናት፣ ግን የማንንም ምንም የማትፈልግ ሰው ናት። እሺ ያ ይሄ ደቀ መዛሙርትና ወከባ የሚፈልግ አይነት ሰው አይደለም፣ ግን እውነትን ማስገነዝብ ሰው ነኝ። መሸም ዘገየም እንትን አለ፣ ነገ ግን ታስታውሱኛላችሁ። እሺ ማን ነበረ? ኃይለ ሥላሴ የሞት ፍርድ ፈርዶባቸው ኖ ኖ ኖ ሲሉ ኦሬዲ ተገሏል ሰውየው። አያችሁ፣ እንደዛ አይነት ፍርድ እንደምሆንባችሁ በስነ ስርዓት ነው የምነግራችሁ። ፍርዱን ካደረጉና ፍርዱ ከተከናወነ በኋላ ኖ ኖ ኖ ብለው ሲጮው ሰውየው ግን ሞቷል። እንደዛ አይነት ሰው እግዚአብሔር ሆንባችኋል። ዛሬ ላይ መስላችሁ ይችላል፣ ነገን ይመስላችኋል። ከሰው ጋር በታጀባችሁ ሳይሆን ብቻችሁን ስትሆኑ ግን አስታውሳችኋል፣ ታስታውሱኛላችሁ። የእውነት ብቻችሁን ስትሆኑ የምታስታውሱኝ ሰው ነኝ እኔ። ከሰው ጋር ስትሆኑ ወከባ ጨበራው አይደለም። ብቻችሁን ስትሆኑ የምታስታውሱኝ ሰው ነኝ እኔ። እሺ ችግር የለውም። ለጊዜው በዘረኝነትና በምናምን በጥማታም ዓለም ውስጥ ተዘፍቃችሁ ይሆናል። ብቻችሁ ስትሆኑ ግን ማታስታውሱኝ ሰው ብትኖሩ እኔ ነኝ። እሺ ያ ግን ፕሊስ አንድ ጥያቄ የምጠይቃችሁ፣ ከሀገር እንድትጠረዝልኝ እፈልጋለሁ የሚለውን ፍርዳችሁን አቅርቡ። ምክንያቱም ብቻዬን አይደለም ስጠረዝ፣ መጠረዜንም ሀገርም መንግስትም ቤተሰብም አያውቅም። ብቻዬን ግን ምንም እንደማልሆን ግን እርግጠኛ ሆኜ ነው የምነግራችሁ። የእውነት እነግራችኋለሁ። ልጄ ነበር የሚጨንቀኝ፣ ዛሬ አስተላልፌ መጥቻለሁ። 4 ነጥብ ልኩልኝ። ቴሌፎኔ ፖሊስ ጋር ነው ያለው፣ ፖሊስ ወስዶታል። እሺ ምክንያቱም ትልቅ ማፊያ ስለሆንኩኝ፣ በጣም አገር አሸባሪ ቢዝነስ አሸባሪ ስለሆንኩኝ ፖሊስ መጥቶ ቴሌፎኔ ወስዶታል። ዋትስአፕ ላይ ቁጥር የሆነ ነገር የምትልኩልኝ ከሆነ ፖሊስ ነው የሚሰማችሁ እንጂ እኔ አልሰማችሁ። እሺ ያ በጣም ትልቅ ማፊያ፣ ትልቅ ቀይ ባህር ምናምን እያስመለሱ ስለሆነ ቀይ ባህር ውስጥ እንዳትመዘገቡ ተጠንቀቁ። ብትልኩ ምንም ግድ የለኝም። ምክንያቱም ሌላ ውሸትን ብታደርጉ እዛው የሚተረጎም ነው። ካሁን በፊት ምን አይነት ሂስቶሪ ነበራችሁ የሚለው ነገር ይታያል። ልንገራችሁ ብዬ ነው። እሺ እየተደዋወሉ ልክ አስገባህልን፣ ልክ አስገባን ሄለንን አንድ ሙትቻ በስነ ስርዓት ፒኪኒ አይደለም ፓንት ማትለብስን ሴትዮ ላይ ሲመጻደቁ የሚውሉ ሰዎችን ነው የምትሰሙት። ሌላ ነገር ምንም ነገር የለም። ጎዳና ገና ሲላይ በምን አለብኝነት ህግ አታስብ፣ ህልውና አታስብ፣ ባህልን አታስብ፣ ዝም ብለህ ታወራለህ። እኔ እየጠጣው ነው መጠጣት የፈለግኩት፣ ሆዲ አባውን ብቅል ያወጣዋል የሚለው ሙድ ስለፈለግኩት ደስ ብሎኝ ነው የምሰክረው። አንድ የቤተሰብ አላም ተይበሉኝ፣ ከህይወት ከዴን ከዘር መለምለዩ ነው መሰረዛችሁ። ስሜን እንዳጠሩ ጌታ አባታችሁ ነው የምታውቁ። ከኔ ጋር ባህር ተሻግራችኋል። ከኔ ጋር ሳመጥ ብቻዬን አመጣችኋል። እኔ የመጀመሪያ ውላዳይን ለኔ ገንፎ አገንፍታችኋል። አጥምት ሰጣችሁኛል። በሳምንት ስራ ስገባ ከኔ ጋር ገብታችኋል። እኔ ላይ ኮሜንት የማስጠት መብት የላችሁ። እሺ ያ የኛ ባለ ሀብት ነው ብላችሁ የተመካችሁበትን እስቲ የእናንተ ኪሳችሁን ሲሞላ ትዳራችሁን ሲሞላ ማየት ፈልጋለሁ።
በግድ ነው ወንጀል ውስጥ መግባት ፈልገው ባይዘው በግድ እስቲ የነሱ ልብ ተራራነት ማየት ፈልጋል። እሺ የፈለገ ገንዘብ ይውጣ እንደዚህ እናደርጋለን ቢሉትን ለማን ላይ ገንዘብ እንደሚወጣ ማየት ፈልጋል። ዶሮ ጠፍተውባቸው ትልቅ በሬ ይዘው የሚሄዱትን ጦቃይ ቤቶችን ሰዎችን ማየት ፈልጋል። የእውነት ፕሊስ ልጨርሱኝ የምትፈልጉ ከሆነ ፕሊስ የቤቴን አድራሻ ታውቁት የለ ፕሊስ በር ከፍታለሁ። ቀላይን አስተኩሱኝ። ቶሎ ማለቅ እፈልጋለሁ በእናንተ ጥይት። ኮምፒውተር ቻርጅ ጨረሰ። ጋይስ ብትጽፉ እኮ አይታየኝም። ዝም ብላችሁ ነው የምትደክሙት። የእውነት ብዙ ቴክስቶች ሲሄዱ አያለው ግን አላይ። ዛሬ የሳክሰው ግን ብቻዬን እንደማልሄድ ነው የምነግራችሁ። እግዚአብሔር ሄለን በመጠጥ ነው ብላችሁ እንዳታስቡ እሺ። ልክ የእናንተ ብር የከፈላችኋቸው ሰዎች ከፍላችሁ ሪከርድ እንደሚያደርጉላ እኔም የሐቅ ሪከርድ እንደሚያደርጓችሁ ልንገራችሁ። እግዚአብሔር እኔ ባልማካባቸው ሰው እንዳለኝ ነው የምነግራችሁ። ልክ ዶክተር አብይን ያወረዳችሁ ይመስል ስትዝናኑ እንደምትሉ አውቃለሁ እሺ። ልክ ሽመልስ አብዲሳን ከስልጣን ያወረዳችሁ ይመስል ስትሳሳቁ እንደምትሉ አውቃለሁ። ግን ያልገባችሁ ነገር እንኳን ሽመልስ አብዲሳ አይደለም ቤተሰብ በስነ ስርዓት የማይደውልላት ተራቂጧን የጣለች ምናምንቴ ሴት ጋር እንደምታወሩ አልገባችሁ። ያ ማለት ዶሮ ጠፍቶባችሁ ትልቅ በሬ ይዛችሁ ጠንቋይ ቤት እንደሚሄድ ቁጠሩት። ከኔ ጋር መነጋገር ራሳችሁን ነው የሚያስቀምጣችሁ፣ ከኔ ጋር አይደለም እሺ። አያችሁ አንገቷን አስደፋናችሁ አስደፋናት ምናምን ብላችሁ አንገት ልትደፉ ትችላላችሁ። እኔን አይደለም ያስደፋችሁ። እኔ ለልጄ ስል ነው ዝም ያልኩት። ልጅ ባይኖር ኖሮ እናቴ ትሙት እየተፋውባችሁ ነው የምሞተው። እንዲህ ብዬ ነው የምሞትባችሁ። ልጄ ነው የከበደኝ። በጋራ ተደራጁ እንደ ሰሜን። እኔ ደግሞ እንደ ምስራቅ ሳይሆን ለብቻዬ ነው የምደራጀው። የእውነት ግን አንድ ነገር ልንገራችሁ፣ ጮታችሁ እሪ በከንቱ እንደሚሆን ነው የምነግራችሁ። በጋራ ስትሆኑ አይደል ለብቻችሁ ስተኙ መልሱን ታገኙታላችሁ እሺ። የእውነት እኔ ቀባሪም ቤተሰብም ያጣውበት ጉዳይ እውነት እንደዚሁ መና ከቀረ እግዚአብሔር የለም። እግዚአብሔር ራሱ የቲክቶክ ሰው ነው ማለት ነው። እግዚአብሔር ራሱ ዮኒ ማኛ ነው ማለት ነው። እግዚአብሔር ራሱ ጆከር ነው ማለት ነው እሺ። እናንተ ብራችሁን በእኔ ያባከኑ ወዳጅ ነው የምትሉም ቀን ጠብቃችሁ አቤቱታ አቅርቡ። የእውነት ስሜ ገብቷል በሲማኛ ሌላ ዳኝነት ሲሰጥ ጂጂ ሌላ ዳኝነት ሲሰጥ ዳኝነቱ ደግሞ በባለ ሀብቱ ተቀባይነት ሲያገኝ በጆከር ተቀባይነት ሲያገኝ ችግር የለም። ግን ብቻዬን እንደማላልቅ ነው ነግራችሁ። ልጄን ነው የምላችሁ። ዛሬ ልጄን ሌላ አካል እኔ ነገር ቢሆን እንዲቀበለው አስተላልፌ ነው የመጣሁት። የእውነት ካሁን በኋላ የፈለጋችሁትን ነገር ማድረግ ትችላላችሁ። ግን አደገ ልገራችሁ፣ ፍርድ እንኳን እስር ቢያዝብኝ ለመጠረስ ራሴን ድምጽ ብሰጠው፣ ከዛ በኋላ ግን
ሀገር ቤት ስገባ ስጋት እንደምሆንባችሁ ነው ነግራችሁ። መንግስት ደግፎኝ አይደለም፣ ቤተሰብ እንኳን አያውቅም እኔ ሀገር ቤት እንደምገባ። የሰጣችሁትን ሰው አላውቀውም ማለት እኔ የሚዋጥልኝ እንዳይመስላችሁ። ሚዲያ ላይ ነው የቆየሁት። 100,000 ድርሃም ሰጣችሁ እንድትከፋፈሉ ስታነጋግሩ የነበራችሁትን ሰው እኔ አላውቅም ማለት አይደለም። ከናንተ ይውጣ ብዬ ነው ብዬ ሰማችሁ። እሺ እኔ ጅል አይደለሁ። ትምህርት ቤት ባልገባ ህይወት ያስተማረኝ ሰው ነው። ባህር ያስተማረኝ ሰው ነው። በረሃ ያስተማረኝ ሰው ነው። እኔ ጀዝባ አይደለሁ። እሺ ያ ግን የእውነት እናንተ በጋራ ቁጭ ብላችሁ የዶለታችሁትን ነገር ለብቻ ይበቀላችኋል። እናቴ ትሙት በቀላችኋል። ስመ ሰሜን ከተባበራችሁ እኔ ብቻዬን ሀቄ ይጋፈጣችኋል። እኔ እንደናንተ ዘርና አካባቢ ተመክቼ የምጓዛለሁ። ብቻዬን ግን እጋፈጣችኋል። የእውነት እጋፈጣችኋል። ልጄን ኢንሳይ ነው ብላችሁ አንገቴ ቆርጣችሁ እስከምትጥሉ ድረስ እጋፈጣችኋል። ልጄን ኢንሳይ ይጋፈጣችኋል። ሸርሙጣ መሆን የለብኝም። ሀቄ ይጋፈጣችኋል። ጆከር እንኳን እንዳታወሪ ስባል፣ ስለ ዮኒ እንዳታወሪ ስባል ከዚህ የበለጠ በደል አለ? በነፍስ ወከፍ 85 ቤኒሻንጉል ጉሙዝ ገለም መተናል፣ ሌላ ይቀረናል ተብሎ ቪዲዮ እኔ እያለኝ እኔ ላይ ድምፅ ሲኮን እውነት እናንተ ስም እስካልጠሩ ድረስ ነው ንጹህነታቸው። ይሄ የሚያስተዛዝበኝ የፈለገ እሺ ብዬ ብሰማችሁ እውነት የሚታዘብ አይምሮ ማይኖር የሚመስላችሁ እውነት 700 ወጣት ሲሞት ደብሮን የቦቶ የሚል አመለካከት ለእናንተ ስላሞገሰ እኔ ላይ ሲበርድ እውነት ማውራት አልፈልግም። እናቴ ትሙት ዛሬ ልጄን አስረክቤን የመጣሁት የሚቀበለኝ አካል። ከዛ በኋላ አንገቴን ለሰይፍ ትሰጣላችሁ። እናቴ ትሙት ከእያንዳንዱ ቤተሰብ አብረን እንተዋዋለን እንጂ የእውነት እቀበላለሁ። እናቴ ትሙት በቀላችኋለሁ። ይሄን ነገር እያንዳንዱ ሪከርድ አድርጉት። ከኔ ምን ታገኛላችሁ? ከሀብታም ጋር ተጠጉ እንጂ ቂጥ ላሱ እንጂ። እኔ ምንድን ነኝ? እኔ እኮ ለራሷ መጠለያ ያለ ፓፐርስ የሌላ ሰው ናት። ገብቷችኋል? ያ ዘመኑ ቂጥ የመላስ ነው። ቂጥ ተላላሱ። እንዳትደውሉልኝ። ደረቅ ወሬ አልፈልግም። ወሬኞች እሺ፣ አውቃችኋለሁ። ጤነኛም ሆኔ ሰክሬም ሆኔ በጣም አውቃችኋለሁ። እሺ ይገባኛል። ወሬ እንዳትፈልጉ። መደበሪያ አይደለሁም እኔ። እሺ እየመጣችሁ አስተያየት የምትሰጡት እከካሞች እንዳትደውሉልኝ። ልቃሚ የሚቆጨኝ ነገር ጊዜን ሁሉ ነገሬን ሰውቼ ቀባሪ አጥቼ እኔ እንደ ማህበረሰብ ይዤ ለእናንተ የቆምኩበትን ጊዜ ነው የሚቆጨኝ። በተወለድኩበት አካባቢ ቀባሪ አይደለም ይደውልልኝ ሰው ያጣሁት በእናንተ ምክንያት ነው። ግን እናንተ ውለታ ሳይሆን ወይ ማንነት ሳይሆን ዘርና አካባቢ ለይታችሁ ለፊና ተያይዛችሁ እንደምታጓዙ ስላልገባኝ ጅልነቱ ነው የጎዳኝ። ጅልነቴ እሺ። ለካ ለእናንተ ለመቆም የሰሜን ሰው መሆን ነበረብኝ፣ የምስራቅ ሰው መሆን አልነበረብኝ። እሺ ስንት የሐረር የድሬዳዋ ሰው ተሰዶ ተፈንቅሎ እያለ ዝም ብዬ ለእናንተ መቆሜ ለካ ሆነም ቀረም እርግዝና ይሁን ሽል ይታወቃል የሚባለው ነገር ስላልገባኝ ነው። እሺ ችግር የለው። እናንተ አብራችሁ ሻምፓኝ በትኑ። እሺ ግን እርግጠኛ የሆነው ነገር እንደምቆጫችሁ ነው ነግራችሁ። ለዛው
ደስ ብሎኝ ነው የምሰው። ዛሬ ቀጠሮ ነበረኝ። ልጄን ለሚመለከተው አካል አስተላልፌ ነው የመጣሁት። ካሁን በኋላ እስር አይደለም ግድያ ብታውጁብኝ በራሴ ፍቃድ ሀገራችሁን ለቅቄ ልወጣ ብዬ ፈርሜላቸው ነው የምወጣው። ያኔ ግን ለእናንተ እንደማሰጋ ነው ነግራችሁ። እግዚአብሔርን አሰጋችኋለሁ። እሺ እንደገና ደግሞ ትልቅ ድል አደረጋችሁ ተብሎ በህዝባችሁ ትወደሳላችሁ። በንጹህ ልቤ ሁሉ ነገር ነግሬያችሁ እንደገና መለሳችሁ እንከን ስታወሩልኝ ነበር። ከማንም ቆሻሻ አላቅማችሁ፣ ከማንም ቆሻሻ እንዲህ ስባል ነበር ስትሉኝ፣ እኔ ግን ልቤ እየመዘገበው ነበር አፌ ያ ቢላችሁ የእውነት። ምክንያቱም ከልቤ ነበር ያናገርኳችሁ። ለካ እኔ ያልገባኝ ነገር አንድ አካባቢ አይደለም ይመጣል፣ አንድ አካባቢ አይደለም ይመጣል። እኔ ያልገባኝ ነገር ዘረኝነት አልገባኝ። የኔ ጥፋት ይሄ ነው። ዘረኝነት ያልገባኝ ደግሞ ከልጅነት የመሰደደኝ ነው። እናንተ ደሳለኝ አረዶን እንደ መለያዛችሁትን እኔ ራሱ አልገባኝ። ዘንድሮም አልገባኝም፣ አሁንም አልገባኝም። ለእናንተ ግን የደም ስራችሁ ነበር። ችግር የለውም። እሺ እስቲ ሀብታችሁ ላይ ምን እንደሚጨምር እናያለን። ግርማ ሞገሳችሁ ክብራችሁ ላይ ምን እንደሚጨምር እናያለን። አስከበራችሁን እንደምትባሉ ማየት ፈልጋለሁ። እናቴ ትሙት የቤቴን አድራሻ ታውቁት የለ? ፕሊስ አንድ ሽጉጥ ስጡና ላኳቸው፣ በር ከፍታለሁ። እሺ ሄለን ገደላችሁልን የሚል ዜና ሚዲያ ላይ እንዲወራላችሁ ፈልጋለሁ። በፍቅር አናግራችኋለሁ። አሁን በቀላ እንድታዋሩኝ እፈልጋለሁ። የእውነት ጨርሻለሁ። ካሁን በኋላ ሄሎ አይደለም ቴክስት አልጽፍላችሁ። እሺ ግን ልጄን ይንሳይ ነው የምላችሁ። አብሬ እንኳን ባልኖር ካሁን በኋላ ወልገገላ ፈተታት ይላል ሀጫሉ እንዳሳ። አብረን እንተላለቃለን ማለት ነው። እግዚአብሔር እንተላለቃለን። እሺ ወይ ሄለን እስር ቤት አስገባው ስትሉ በራሱ በሱሪ ራሴ ሲጥ አድርጌ ሄለን አጠፋት የሚል ዜና ይመዘገብላችኋል። እሺ ከዛን ዝናችሁ ከፍ ይላል። በተወለዳችሁበት አካባቢ ትልቁን ጠላት የአማራን ጨራሽ ምናምን ህይወት አጠፋ በሚል ይመዘገብላችኋል። ሌላ የሚመዘገብ ነገር መቼም የላችሁ። ሁሉ ነገር ነግሬ እንደ ቀብድ ነው እኔ ላይ ያዛችሁት። ስትናገሩ የገበኝ እንዳይመስላችሁ። እሺ ትወያያላችሁ እኔ ላይ። አንድ በስነ ስርዓት 3 ጊዜ እንኳን ምግብ ማትበላ ሰው ላይ ትወያያላችሁ አይደል? እውነት ማነው የሚወያየው የሚለው ነገር ነው እንደዚህ ያሳመመኝ፣ ሌላ ነገር አይደለም። እንደዚህ ህመም ውስጥ የከተተኝ ማነው የሚወያየው የሚለው ነው። እሺ ሳቁ። የመጨረሻ ህልማችሁ ይሄ ስለሆነ ሳቁ። የመጀመሪያም ታርጌታችሁ ይሄ ነው። የህይወታችሁ ስኬት የ3 ጊዜ መብላት፣ የማህበረሰባችሁ ትምህርት ቤት መገንባት፣ የተፈናቀሉት መልሶ ወደ ቀያቸው መመለስ የእናንተ ተርጋታችሁ ስለሆነ ሳቁ። እሺ ተስፋ የቆረጠ ሰው ላይ እንደዚያ ነገር የሚገርም መስሏችኋል? ጃጉር እንዳትልክ ምንም ነገር አላስገባም። አንድ ሰው ሞዴሬተር ሲሆን ሰው ካስገባችሁ ጠርጌ ነው ማስወጣችሁ። እኔ ብቻዬን ላውራ ነው እየጠጣው ያለሁት። ግን ተደዋውላችሁ ሄለንን ልክ አደረክልን ነው የምትባባሉት። በጣም ትልቅ ፖይንታችሁ ነበርኩኝ፣ የህይወት ግባችሁ ነበርኩ ማለት ነው። የእውነት ግሩፕ ፈጥራችሁ ታወራላችሁ ማለት ነው። ዘ ቶፕ ኦፍ ቶፒክ የእናንተ የህይወታችሁ የቶፕ ማናጀራችሁ ነበርኩ ማለት ነው። የእውነት ይሄ ነበረ ግባችሁ፣ ቀስታችሁ የነበር ማለት ነው። እንዲህ ብትተዋት እንደዚህ ታደርገናለች። እውነት እኔ ቀስታችሁ ነኝ። እውነት እግዚአብሔርን በሉ። ችግር የለውም። አንቺ ሀገር ሞኝነሽ ተላላ የገደለሽ ቀርቶ የምን ያለሽ በላ ነው የሚባለው።
ይገባኛል ዘመኑ እንደዛ እንደሆነ እኮ አውቃለሁ ግን አይምሮዬ መቀበል ነው የከበደው የኔ ችግር አይምሮዬ መቀበል አይችልም ግን ለሰው ምክር ይብባል ምን መሆን እንዳለበት አውቃለሁ እሺ ያ ደስ የሚለው ነገር ብራችሁ ከናንተ ጋር እንደማይቀበር ግን ደጋግሜ ነግራችኋለሁ አሁን የጠጣችሁት ውሃ ፓራላይዝ ሊያደርግባችሁ ጸጥ ሊያረጋችሁ እንደሚችል ለምን ስንጸልይ እባክን የበላነውን የጠጣነው ከደምና ከስጋችን ጋር አዋህደው እንላለን ከስጋችሁና ከደማችሁ ጋር ሳዋህደው ቀርቶ ብራችሁ ከናንተ ጋር እንደማይቀበር ግን ማወቅ አለባችሁ ይሄ ሁላ አጫፋሪ ከናንተ ጋር እንደማይቀበር ነው የምነግራችሁ እሺ ያ ምክንያቱም እንደዚህ ተናደድኩት ምንድነው ብዙ ነገር አውርተን ተግባብተን መሰለኝ ግን እንደዚህ አሉኝ ሲባል ከፋኝ ያ ሁሉ ያወራነው ነገር ውሸት ነበር ሌላ ነበር ለምን ጊዜን ፈጅ ዛሲት ማናችንን አጋ ማናችንን ቁልቋል ይላል ዘፋኝ ታስቡታለም ሰሰሙት የተግባባ መስሎን ነበር ዘንድሮም ግን ዛንቻ ተሰጡብኛላችሁ በማን በእኔ ሐሳብ ዘንድሮ ያልተስማሙ ሰዎች እውነት አንበሳ ሲያረጅ የዝንብ መጫወቻ ይሆናል የእውነት አይ ብዙ ብሰክርም ምናገረውን አውቃለሁ ክብራችሁን ግን መንካት አልፈልግም ችግር የለም የእውነት ሰከንድ እንዳይጥላችሁ በጣም በእናንተ ፍቅር አብጃለሁ የሚል ጊፍተሩላ ኮምፕሌንስ ያቀርበባችሁ ነው የምታዩት ዩር ሳትቀር አንቺ ላይ ስሞታለኝ ስትለኝ ያኔ ነው ቅስሜ የተሰበረው ሰው እንዳታምኑ ማመን አይደለም ተፍታችሁ እንዳትጨርሱ በማንም ላይ ቂም አልያዝኩ እንደ ዩር ቂም ያዝኩበት ሰው የለም በፍጹም ይገርማችሁ ነገር ሰው ከባድ ያገኘውን ቀዳዳ እንደዚህ ነው የሚወታፍበት ነው የምላችሁ እና አድናቆታችሁን ለምታቀርቡት አካል አቅርቡ አስተነፈስክልን አለበለዚያ ሰላም የለንም ብላችሁ ግሩፕ ቻት ፈጥራችሁ አውሩ እሺ ያ በነገራችን ላይ የበሰበሰ ዝናብ አይፈራም ለወፍጮ ቤት ሰራተኛ አቧራ ብርቁ አይደለም ሙድ ላይ ነው በዚህ ሰዓት ያለው እሺ ልጄን ኢንሳይ ዛሬ ልጄን ቴኬር የሚያደርገው አካልን አስተላልፈን የመጣሁት የእውነት ጨርሻለሁ እኔም ማየት ሲፈልግ ኢትዮጵያ ይመጣል በጣም ተስፋ ቆርጫለሁ የምትፈልጉትን ነገር ማድረግ ትችላላችሁ ማቆም የሌለባችሁ ነገር ፕሊስ እንዳታቆሙ ጨርሼ ነው የመጣሁት የእውነት ግን አገር ቤት ስገባ ዝም ብዬ መቀመጥ እንዳይመስላችሁ ልጄን ኢንሳይ በልጄ የምምለው ካይብሮ እንዳይጠፋ ስለምፈልግ ለራሴ ቃል መግባት ስለምፈልግ አይ ዱ ኢት ነው የምላችሁ ውስጥ የፈለገ ተስፋ መቆረጥ ውስጥ ብገባ ሳራ ላበሻ ቴንኪው እሺ ይቅርታ የእውነት ነው የምልሽ ጠጥቼም ሳልጠጣም ነው ነገርሽ የእውነት በጣም ምስኪን ሰው ነሽ እሺ እግዚአብሔር ለልጆችሽ ይተውሽ የእውነት አጉል መጀነን አጉል መኮፈስ በስድብ ውስጥ እንኳን ያ ነገር ያላየውብሽ ሰው አንቺ ነሽ እሺ ሳራይ እግዚአብሔር ለልጆችሽ እናት ያደርግሽ ሳራ ላበሻ በጣም አውቃለሁ ስዊድን ኤምባሲ ማን እንደምታውቂውላ እኔ ከነስሙ አውቃለሁ በጣም አውቃለሁ ማን ዘመድሽ እንደሆነ እንኳን አውቃለሁ ያ እንኳን ያልመከተኝ ሰው እንደሆነ አውቃለሁ ያ እንኳን ደረትሽን ያልነፋሽ ሰው እንደሆነ አውቃለሁ
ገብቶሻል? ስዊድን ኤምባሲ ውስጥ ዋናው አምባሳደር ምንሽ እንደሆነ አውቃለሁ፣ በጣም አውቃለሁ። ይሄን ያላውቃለሁ። እሺ ግን በዛ ውስጥ ራሱ የእውነት አንቺ ትሻኛለሽ። በጣም ይቅርታ። እሺ በወሬም በብርም በምንም ቢሆን ሆነም ቀረም ከጎኔ ነበርሽ። እሺ ካጉል ዛቻ ውስጥ አይደለሽ። እኔ ሰራላታለሁ ተብሎ በየሌሎች መመኪያ አልነበረሽ። እሺ ሳራይ የእውነት አንቺ የፈለግሽው ነገር ማሰብ ትቻለሽ። እኔ የተሰማኝን ስሜት ነው የምነግርሽ። እሺ የእውነት በጣም ምስኪን ልብ ነው ያለሽ። ኮሜንቶችና ምን ላይ ተደግፈሽ የተመሰረተ ስሜት እንደሌለሽ በጣም ነው ይገባኝ። የአንድ ሰውን ክፋትና ጥሩነት የምታውቀው ክፉ ሰው ሲያጋጥም ነው። ክፉ ሰው ማንነቱ የምታውቀው ጥሩ ሰው ሲያጋጥም ነው። ሳራን በዚህ ሞመንት ውስጥ በጣም ምስኪን ሰው እንደሆነች ነው የተረዳሁት። አንቺ የፈለግሽውን አስቢ። እኔ ግን የተሰማኝም ነግርሽ በጣም ሶሪ፣ በጣም ምስኪን ሰው ነሽ። እሺ ሳራይ ይመችሽ። እቺ የአማራ መከታ ሆነ ከለላ ሲኖራት፣ እኔ ግን ሄለን አረዶ የሚባል ስም ስለተሰጠኝ ብቻ ስገፋ አያሳዝንም ጋይስ? 7 ዓመት አንገቴን ሰጥቼ ቀባሪ ያጣውበት ኬስ አያሳዝን? አንቺ ሀገር ሞኝነሽ ተላላ የሞተልሽ ቀርቶ የገደለሽ በላ የሚባለው ነገር ኤግዛክትሊ አይደል? ቡቺ እቺ ሸርሙጣ እቺ ናይጄሪያ ቁላ አጣቢ የሆነች ሴት ስሟን ሰሜናዊ ሳይሆን ምስራቃዊ ሳይሆን ሰሜናዊ ሆና ስለመጣች ተቀባይነት አገኘች። ሄለን ግን እድሜ ልኳን አይደለም በቤተሰብ ቀባሪ አታ 7 ዓመት ስትቆም ስሟ ብቻ አረዶ ስለሆነ ተቀባይነት አጣ። አብሮ ይዶለትባታል። አሳዝን። ያኔ ሄለን ለሰሜን ስትቆም እሷ የጂጂ ፊሽካ ነፊ ነበረች። አያችሁ አይደል? ዘመኑ የማስመሰል እንጂ የመሆን እንዳልሆነ አሁን ገባችሁ? እኔ እኮ ሳይኮሎጂ ይገባኛል። አምኖ መቀበሉ ነው እንደዚህ የሚከብደኝ። አያችሁ? ከዚህ ዓለም ውስጥ የነበራችሁ ልጆች ታውቃላችሁ። ለዛ ነው የምነግራችሁ። ከሌሎቹ ጋር ለምኮ ማወራው ከነበራችሁ ሰዎች ጋር ነው ማወራው። ከናቷ ጭምር ሸርሙጣ የሆነች ልጅ ዋና ኮንዶም አከፋፋይ ስትሆን፣ ሄለን ግን የአማራ ጠላት ሆና ተገኘች። አይገር ይሄ ነው የሚያሳዝነኝ እንጂ ሌላ ነገር አይደለም። በሰው በደል አጠገቡ መቆም ሳይሆን በሰው በደል በሰው መቸገር ላው ላይ ስስቅ እንዲያይ ማየት ነው የምፈልገው። በጣም ስስቅበት። ለምን ቆሜለት ትርጉሙ ስላልገባው ስቂበት እንዲገባው ፈልጋለሁ። የሆነ ቆሜለት ያልገባው አንድ አካባቢ ስላልመጣ ነው። ስቄለት ግን ከየት እንደመጣው ይገባዋል። ሌላ ነገር አይደለም። ሄለንን ከሰስካት አንተ አፍዋን አሳስክላት እንደ ድል ነው አለ የሚደወለው። እንደ ድል ይደወልና አንተ ባትኖር ገንዘብ ውሎ ይግባ፣ ገንዘብ ምን አባቱ የፈለገ ይውጣ፣ ከክብር በላይ ነው ከክብር በታች ነው ትሞጋገሳላችሁ አይደል?
ግን ቆም ብላችሁ ስታስቡት ማንን የከሰሳችሁ ሲባል ደና ጫማ እንኳን የሌላትን ሴት ትርጉሙ አይምታታትባችሁ? የእውነት 50 አለቃ ገብሩ አይሆንባችሁ? እኔ ንዴት አይደል ግርምታም አለብኝ። ዶሮ ጠፍቶበት በሬ ይዞ ጠንቋይ ቤት የሚሄድ አይነት መንፈስም ነው የማየው። ልጄን ኢንሳይ ነው የምላችሁ። እግዚአብሔር በጣም ተስፋ የቆረጥኩ ሰው ነኝ። ለምን ሰውን እንደ ሰው አናግሬው ሲራቀቅብኝ ሳይ እያየው እሳተ ገሞራ ውስጥ እግሬ ሲራመድ እያየሁት ነው ያለሁት። እሳተ ገሞራው ሲራመድ የኔ ጥያቄ ፕሊስ አፍጥኑት ነው። አታንጠልጥሉ ልቤን። መከራውን ቶሎ ልጋፈጥ ነው ምላችሁ። የእውነት እኔ በህይወቴ መቋቋም የማያቅተኝ ነገር ቢኖር ከልቤ አናግሬ አንድ ሰው ሲራቀቅብኝ ማየት አልችልም። የእውነት አልችልም። ሳልችል ስቀር ምን አይነት ነገር ውስጥ እንደምገባ ታውቃላችሁ? በባዶ እግሬ እሳተ ገሞራ ውስጥ የሚቀልጥ እሳተ ገሞራ ውስጥ የመግባት ልምድ አለኝ። የእውነት በጣም እገባለሁ። ገብቼ ማውቃለሁ። የእውነት ገብቼ አውቃለሁ። በ12 ዓመቴ ቤተሰብን ትቼ በባህር ተሻግሬ 5 ዓመት 4 ዓመት የታላችሁ ብዬ እንኳን መግባቴን እንኳን ሳልነግራቸው ቆይቼ አውቃለሁ። እንኳን እናንተ ተራ ሰዎች አይደላችሁ። ከልቤ አናግራችኋለሁ። ከእንግዲህ ቴክስት እንኳን አልጽፋልላችሁ። እናቴ እየተፋውባችሁ ሞታለሁ። እግዚአብሔርን ሞታለሁ። ሄለንን ገደላችሁ ብሎ የሚያሞግሳችሁ ማህበረሰብን አያለሁ። የእውነት በጣም ልሞት ዝግጁ ነኝ እምላችሁ። ቃላችሁን አዘጋጁ። ህይወት የመረረው ጆከር አላችሁ አለ ፍየሌ። ቃላውን ስጡት። የእውነት ግን ሀገር ቤት እንድደርስ አድርጉኝ። ቃላውን ማንን ይዤ እንደምሞት አሳያችኋለሁ። ልጄን ይንሳኝ፣ ብቻዬን አልሞታትም። በስነ ስርዓት ሳናግራችሁ ተራቀቃችሁብኝ። ቡድን ይዛችሁ ተራቀቃችሁብኝ። ብቻዬን ስላናገርኳችሁ ሰው ስለሌለኝ ገብቷችሁ አንድ አድማ የተደረገብኝ ያለው ማወቅ ያለባችሁ ሲንቀለቀል ስሜ ሄለን ደሳለኝ አረዶ ወጥቷል። አረዶ በሽታ ነው። ዛሴት ይሄን እንድታውቁልኝ ይፈልጋል። እስቲ እናንተን ደግፈው የሚያወሩ እና ዮኒ ማኛ እውነት ሰብአዊነት ስሜት ያስቸገራቸው ለሀገር ጠቃሚ ሆነው እስቲ ህዝብ ይዳኝ፣ ዓለም ይዳኝ፣ ህሊናችሁ ይዳኛችሁ። እሺ ህሊናችሁ ይዳኛችሁ። እሺ ማህበረሰብ ሲፈናቀል እውነት ዮኒ ከጎናችሁ ቆሟል? እውነት ሌላ ሰው ከጎናችሁ ቆሟል? እኔ ግን የዘር ትርጉም ስላልገባኝ ከሰው ጋር ቆሜ ነበር። እናንተ ግን የማህበረሰብ ትርጉም አይምሯችሁ ላይ ስለገባ እኔ ላይ አድማ አደረጋችሁ አይደል? ይሄ ነው የሚያነድደኝ። ሀረር ላይ የተፈናቀሉት ወገኔ ጋር ብቆም አሁን አጠገባቸው ብሄድ እንዲህ አንከብክበው እንደሚይዙኝ ያውቃሉ። አያችሁ፣ ከነሱም አልወቁ ከእናንተም አልወቁ። ዛሴት የሚያስጠላው ነገር ኦሮምኛ እናገራል። ለዛ አይደል ዮኒን የማትከሱት? አማራ ይሸታል አይደል? እንዴት በክስ ያሳልፋል? ለዛው ተራ ሴት፣ ተራ እናት፣ ተራ ስደተኛ በባህር እዚህ ሀገር የደረሰችን ሰው በመክሰስ ምን አይነት እርካታ ነው የሚገኝ? አስከበርከንም ሲባል እንዴት ልቡ ይሞላል? እንዴት ይገዘፋል? ብዙ ጥያቄዎች አለኝ። የእውነት ብዙ ጥያቄዎች አለኝ።
እሺ በማለት ውስጥ ብዙ ጥያቄዎች ግን አለኝ። ምስክሮቼ የአይጥ ምስክር ድንቢጥ የሚባል ነገር አለ። እነ ዮኒ የኔ ምስክር ሆነው እኔ ላይ ድንጋይ ሲወግሩ ሲያይ በጣም ያመኛል። ምክንያቱም ብዙ በጅምላ ሰው ገደሉ ሲገባ ደንግጠው እንጂ ተኩሶባቸው አይደለም ብሎ ሲሳለቅ የነበረ ሰው አውቃለሁ። ቤኒሻንጉል ጉሙዝ ጨርሰን አሁን ወደ እንትን እንገባለን ሲባል ቪዲዮ አለኝ። በስነ ስርዓት አፈር እንኳን ያልቀመሰ አካል በጅምላ ሲጨፈጨፍ ሻምፓኝ የበተነ አካል አውቃለሁ። በጣም አውቃለሁ። እነሱ እንደዛ በጅምላ ሲጨፋጨፉ ሲረጋገጡ፣ እኛ ግን ጅምላ ሳይገባን ያለንን ብር ዘንድሮ እንኳን ታክስ ምን ከፍልበት የከፈልኩት መስዋዕትነት አለ። ያ ነው የሚያመኝ፣ ሌላ ነገር አለ። ገዳይ ያለ ተሳዳቢ ሲከሰስ ያማል። ይሄም ሁሉ ያማል። ቢሆንም ግን ኤሉላችዬ ነው የምጠብቅሽ አለ ገጣሚ። እኔ ይሄ የሚያናድደኝ ካሁን በፊት ሚዲያ ላይ ባልኖር ኖሮ ምንም አይመስለኝም ነበር። ሚዲያ ላይ መቆየቴ ነው ነገሮችን ሰው ምንም ቢያወራልኝ አልገባኝ የሚለው ብዙ ነገሮችን ስላስተናገድኩ። የእውነት እኔ ለግል ስብናዊ ሳይሆን ለህዝብ ለሀገር ስብናዊ መቆሜ ነው ያመመኛለሁ። ሰዎች ለካ የሚቆሙት ለግል ስብናቸው። ይሄ ነው ያመመኛለሁ። እኔ በግሌ ማንም ደርሶብኝ አያውቅም። ሰው የሚደፍረኝም ሰው አይደለሁም። በሀገር ሲመጡብኝ በህዝቤ ሲመጡብኝ ነው ጠላቶኜ እንደዚህ ቀባሪ ያጣሁት። ሰዎች ግን ለግላቸው ሲደርሱባቸው ነው ክብራቸውን ለማሳየት ሁኔታዎችና ጊዜዎች የፈጠሩላቸውን የብር ብዛት አክሰስ አድርገው ተገና አድርገው አልደራደርም የሚል ገጸ ባህሪ ወይም ደግሞ ግጥምና ዜማን ይዘው እንትን ያሉት። እኔ ግን በድህነቴ በባዶ እግሬ ባልሰራ ምግብ እየሰራው ኩሽና ውስጥ እየሰራው ታክሲ እየከፈልኩ ያለሁት ዘንድሮ እናንተ የምትሞገሱበት እኔ ግን የምሰደብበት ማህበረሰብን ታክስ የምከፍልበት የማላውቀው ማህበረሰብ ያሳዝናል። ይሄ ነው ቢወራልኝ አላምን ያለው አይምሮዬ አልቀበል ብሎ ሳላውቀው በድንገት የሚያወራው ለዚህ ነው። እሺ በጀዋር ደጋፊ ቀባሪ ያጣሁት፣ በጂጂ ደጋፊ ቀባሪ ያጣሁት፣ በጃልማሮ ቀባሪ ያጣሁት፣ እሺ በዳልቻ ቀባሪ ሰው ያጣሁት እኔ ለሰው ቆሜ ነው፣ ለዘር ቆሜ አይደል። እናንተ ግን ሰው ዘሩን ይቆጥራል፣ ዘራችሁን ቆጠራችሁ። እኔ ግን የምቆጥረው ዘር ስለሌለ አብራችሁ ቆማችሁ፣ ለጆከር ቆማችሁ፣ ለዚች እንቁራሪት ቁሻሻ ሸርሙጣ ቆማችሁ። ይሄን ነገር ምንም ብታስተባብሉ ብታንቆሻባብሉ አይኑሬ መቀበል አይችልም። እሺ ልጄን ነው የምላችሁ። ፕሊስ ኑና ዛሬ ግደሉኝ። እጃችሁም ረጅም አይደለ? ገንዘብ ካለ በሰማይ መንገድ አለ አይደል? ፕሊስ ገዳይ ቅጠሩ። በፍርድ ቤት እንዲከናወን ጉዳይ አልፈልግም፣ በገዳይ እንዲከናወን ነው የምፈልገው። ምክንያቱም እጃችሁ ሰፊ ነው። ጃም በጉጉት ጠብቃችሁ ታውቃላችሁ? እኔ የፍርዳችሁን ሁኔታ ሳይሆን የቀላችሁን ሁኔታ በጣም እየጠበቅኩ ነው ያለሁት። ፕሊስ የእጃችሁን የሀብታችሁን መጠን በቀላህ እንድታሳዩኝ ይፈልጋል። ፕሊስ ህልማችሁ እንደሆነ አውቃለሁ። እኔ የመጨረሻ ታርጌታችሁ ነኝ። ለዛም ነው ያኑላ ርቀት ሄዳችሁት። ፕሊስ ቀላችሁን ሳቡ እና እናንተም እረፍት አግኙ፣ ሰላም አግኙ። ለህይወታችሁን ብልጽግናን ለህዝቡ
የምስራችን ብስራትን እንድታበስሩ ጠይቃቸዋለሁ። የእውነት የመጨረሻችሁ ታርጌታችሁ እኔ እንዳው ገብቶኛል የሄዳችሁበት ርቀት ማለት ነው። እሺ ፕሊስ 2 ቀላ እንዳትዘጋጁ። ማስቸግራችሁ ሰው አይደለም፣ 1 ቀላ ይበቃችኋል። በሬ ላይ ስግደርሱ ክፈቺ ይበሉኝ፣ እከፍትላችኋለሁ። የእውነት በራሴ ምንም ሆኜ ኃጢአት እንዲመዘገብኝ አልፈልግም። በእናንተ ህልም መጥፋት እንፈልጋለሁ። የእውነት ጨርሻለሁ። የኔ እንትን ላይ አስተያየት ያልሰጠ ሰው ያለ ይመስላችኋል? እነሱ አስተያየት መስጠት ሲፈልጉ እየተፉ ሲፈልጉ እየሰደቡ ሲፈልጉ እየፈረዱ አስተያየት መስጠት ይችላሉ። እኔ ግን ዝም ብዬ ነው የምባለው። ማን ነው አስተያየት የሚሰጠው ሲባል አስተያየት እየሰጠ ያለውን ሰው ታውቃላችሁ። አያችሁ ላይፍ ፌር አለመሆኑን እንዴት አይምሮ ይቀበል? አስባችኋል? የማንም ሸርሙጣ እኔ ላይ አስተያየት ሲሰጥብኝ ማለት ነው። እና ለጊዜው ዝም በይ ሲባል እንዴት ነው አይምሮዬ ዝም የሚል? ፕሊስ መርዛችሁ መታችሁ በምትሰጡት መንገድ እንድትሰጡኝ በትህትና እየጠየቅኳችሁ ነው ያለሁት። እጃችሁም ረጅም አይደለ? ምንም ማድረግ ትችሉ የለ? የፈለገ ብር ታወጡ የለ? ፕሊስ እኔም በመግደል የፈለጋችሁትን ብር እንድታወጡ እየጠበቅኳችሁ ነው ያለሁት። ለክብራችሁ ማትደራደሩ አይደለ? እኔም በማጥፋት ክብራችሁን አዋጅ አድርጉ። ላልሰማ አሰሙ። እሺ እዚህ ሚዲያ ላይ ያሉ ርምጥምጦች ደግሞ የእናንተን አዋጅ በእልልታ ይዘገቡላችኋል። እሺ ያ በንጹህ ልብ ያናግራችሁ ነበር። ያ ስላልገባችሁ አሁን ደግሞ የመጨረሻ ጥይታችሁን እንድታወጡ እያረኳችሁ ነው። እግዚአብሔር ሄለን እስር ተፈርዶብሻል ብባል ወይ ሀገሬ ወይ ግድያ እንዲፈረድብኝ ራሴ ነኝ ድምጽ የምሰጠው። ልጄን እንሳኝ ይሰጣል። ልጄን ዛሬ ሌላ አካል እንዲቀበለው አስተላልፌ ነው የመጣሁት። ዛሬ አስተላልፌ ነው የመጣሁት። 14 ሰዓት ላይ ቀጠሮ ነበር። እሺ ያ እኔ በሌለውበት ከጎኑ እንዲሆኑ አስተላልፌ ነው የመጣሁት። ወይ ግድያ ወይ ሀገር እንድትጠረስ በራሴ ፍቃድ ራሴ እሰጣለሁ። እናንተ በምትፈልጉ ሳይሆን እኔ በፈለኩት መንገድ ነው የምደረገው። የእውነት ከዛ በኋላ የመጨረሻ የእናንተ ስኬት ይሆናል ማለት ነው። የመጨረሻ ስኬታችሁ ነው። ከዛ ሻምፓኝ ትባተናላችሁ። አንድን ከሰሜን የመጣችን ልጅ ጉድ ሰራናት ብላችሁ ደስታችሁን ታበስራላችሁ። እሺ ያ ከሰሜን ትምጣ እንጂ ማንነቷን ማናውቅ ግን ብዙ ቋንቋ የምትናገር ብላችሁ ትራቀቃላችሁ። እንዴት ትጀነናላችሁ ማለት ነው። እሺ ያ ማን ነው የሚጃነነው ሲባል ማን እንደሆነ ሚዲያ ላይ ሲራቀቅ እንደሚውል እናውቃለን። ግን ልጄን ሳይ ዋጋ አስከፍላችኋለሁ። ቢያንስ አንድ ቤተሰብ ባላስከፍል ሌላ ሰው አይደለሁም እኔ። አሁን ከዚህ ስወጣ ሻንጣዬን የምሰበስብ። እሺ ደስ የሚለው ነገር አንድ ሀገር ነው የምንኖረው። ግን አንድ ነገር እርግጠኛ ልንገራችሁ፣ ቤተሰብ ራሱ እኔን አላውቃችሁ። ራሴን ችዬ ነው የምንቀሳቀሰው። እናንተ ብራችሁን ይዛችሁ፣ እኔ ደግሞ ማንነቴን፣ ህሊናዬን፣ እውነቴን ተደግፌ ነው የምንቀሳቀሰው። እናንተ ተመካከሩ ተደዋውላችሁ። ማንም ይደዋወለው ሲባል የቆሸሸ የመነቸከ ክሎሮክስና ፍላሽ እንኳን የማያጸዳው ሰው በእኔ ላይ ይወያያል። በእኔ ላይ ፍርድ ትሰጣላችሁ። የማንም ቆሻሻ ሸርሙጣ ማለት ነው።
እኔ ያሳመመኛለሁ ይሄ ነው። እሺ ላውጣ ካልኩ ብዙ ቪዲዮ ማውጣባችሁ ሰዎች ናችሁ። ሳናግራችሁ ሙድ ያዛችኋል። እኔ አነስኩባችኋል። በጣም ገጠራዊ ሆንኩባችኋል። እናንተ ከተሜዎች አይደል? አልገባችሁም እንጂ ከእንድንጋ ከእብድ ጋር ያደግኩ ሰው ነው። የእውነት ከሰው አልፌ ከሻርክ ጋር የተሻገርኩ ሰው ነው። 8 ጀልባ አልፎ 9ኛና 10ኛ ጀልባ አስክሬኑ ባህር ላይ የተንጣለለ እንደዚህ አይቼ ያለፍኩ ሰው ነው። እሺ ያ 2 ጀልባዎች አስክሬናቸው ባህር ላይ ሲንጣለል የነበርኩ ያየው ሰው ነኝ። አልገባችሁ? 10 ዓመት ለምን አይፈረድብኝም? 11ኛ ዓመት ላይ ግን እንገናኛለን ነው የምላችሁ። እናንተን ላላገኛችሁ ይችላል። እውነት እግዚአብሔር እዚህ ምድር ላይ አሽቃባጭ ራሱ እግዚአብሔር አሽቃባጭ ነው ማለት ነው። እግዚአብሔር ራሱ አሽቋላጭ ነው ማለት ነው። እግዚአብሔር ራሱ ለእናንተ ለብር ሰጋጅ ነው ማለት ነው። እሺ ሞጣ ዮኒ ልጆቹ የተወለዱ ከሌላ ልጆች ነው፣ ሀብታሙ አየለ የተወለደው ከሌላ ልጆች ነው እያለ ሲራቀቀ ዘርም በአልፋቤት እየጠራ ሲሳደብ የነበረ ሰው እንደዚህ አትበይና እንደዚህ በይ ሲባል የሱን ህጋጋት ስጠብቅ አያምም ጋይስ። የሱ አክብሮትና ሌላ ባንዳዎች በሚያደርጉበት ሴራ መስማማት እንዳለ ሆኖ እኔ ላይ ሲራቀቅ አሳዝን። ዮኒ የሸርሙጣ ልጅ የማዲያት ቂጡ ላይ ወጣ ሰውዬ እኔ ላይ ሲራቀቅ፣ ጂጂ እኔ ላይ የሰው ደም ፈሰሰ ብላ ሻምፓኝ ስትበትን የነበረች ልጅ የሰው ልጆቹን ሁላ በግብረ ሰዶምና እሷ እኔ ላይ ምስክር ስትወጣ ያ ከሳሽ የሚባለው ምስክርነት ሲቀበል አያሳዝንም? ልጄን እንሳኝ እንደዚህ ቀላለው እንጂ ይሄ ነገር ተቀብዬ አልሞታትም። እናቴ ትሙት እየተፋውባችሁ ብዬባችሁ ሞታለሁ። እየተፋውባችሁ ሞታለሁ። የሄለን የመጀመሪያ ቃሏ መጥፋት ነው የሚል ብላችሁ እንድትጽፉ ነው ማረጋችሁ። እንዳትደውሉልኝ በሽታ እንዳትደውሉልኝ። ሙዝ ገለም መተናል። ሌላ 100 ምናምን ይቀረናል ያለ ዮኒ ማኛ 750 ቄሮ በጉርጓድ ሲደራመስ ሞቷል። ማንም ወያኔ ያልገደለውም ብሎ በ700 በኢሬቻ ላይ ለሞቱት ማህበረሰብ ሲሳለቅ የነበረ በእኔ ላይ ዳኝነት ሲሆን ያንን ዳኝነት ጅንኑ ተቀብሎ ሲያጸድቀው ማየት በጣም ያማል። በጣም ያማል። ሄለን በተገኘችበት መገደል አለባት ተብሎ ጆከር ሲያጸድቀው ያንን ጽድቅ የተቀበለ ጅኑ ማየት ይከብዳል። ይሄ ሁላ የሆነው ሄለን ኦሮምኛ ስለምትናገር ባትነግሩኝም እኮ ይገባኛል። ሚዲያ ላይ ብዙ ያሳለፍኩ ሰው ነኝ። እኔ ጎጃሜ ወይ ጎንደሬ ብሆን እርግጠኛ ነኝ ይሄን ነገር አታከናውኑብኝም። እሺ ይሄን ያህል አትራቀቁብኝም። ያውቃል ነው የምላችሁ። እሺ ይብለኝ ዘርና ለይምሰል ተለጣፊ እንደ ፈንገስ ተለጥፋችሁ ለምትኖር እኔ የምለጠፈው ማህበረሰብም ሰው ምንም የለኝ። ምክንያቱም ደስ የሚለው ነገር ገና በልጅነቴ የተሰደድኩ ሰው ነው። አፍንጫዬ የተከፈተው በባህር ሽታ ነው።
በሰው አይደል የማንንም ቂጥልሽ አይደል ኖ ወይ ከባህር እንዳለፍኩ የመዳምን ቤት ኩሽናና ጓዳ በማጽዳት ያደግኩት ጡጣ ብቻ አይደለም የአረብ ቤቶች በማጽዳት እንጂ የወንዶች እቃ በማጥባት አይደለም ለኔ እንዳትፈሩ እንደዚህ አይነትን ህይወትን ለምጄዋለሁ እሺ በአንድ ጊዜ ጠብቼ ብዙ ብር ከማገኝ የመዳምን እቃ አጥቤ ትንሽ ብር ማገኘው እሱ እንደሚሻለኝ ከድሮ ከልጅነቴ ተምሬያለሁ እሺ ብዙ እንዳትስቁ ብዙ ከመሳቃችሁ በፊት ሌባ ወንድማችሁን አምጥቼ አይደለም ራሱ ሚዲያ ያጋፈጠላችሁ ሰዎች ነው ነገ ደግሞ አባታችሁን እንዳላመጣላችሁ እሺ ያ ጋይስ እኔ ሰው ሆኜ ቀርቤያችሁ እንደ ሰው ካልተቀበላችሁ ሰይጣን ሆኜ መቅረብ የምችል ሰው ነኝ ሰው ልጅ ሲፈጠር ባለጌ ሆኖ አይደለም የሚፈጠረው ሰው ልጅ ሆኖ ነው የሚፈጠረው ገብታችኋል እኔ ስፈጠር ልጅ ሆኜ ነው የተፈጠርኩት ሰይጣን ሆኜ አይደለም ሰይጣንነትን የምትሰጡኝ እናንተ ናችሁ እንዳትረሱት እሺ እኔ ከየመን ከበሳሶ ከአርቲሼክ ጀምሬ ለራሴ ከሀገር ሳልሻገር ስንት ሰው ብር ከፍዬ ያሻገርኩት ሰው ቢሰማኝ ይናገርላችኋል ስንት ሰው ብር ሰጥቼ ይሄ ልጅ ከኋላ ለምን ይቀራል ብዬ ብር ያዋጣውለት ሰው ነው ያለው ይሄ ህፃን ልጅ ለምን ይቀራል ብዬ ብር የሰጠሁት ሰው ነው የሚያውቀኝ እንደዚህ አይነት የመነቸከ ቆሻሻ ሸርሙጥ አለሙሳስ ሳልቀላቀል የኔ ትልቁ ጥፋት ሸርሙጥ አለሙስ ኮንዶም ይዤ መቅረብ አልቻልኩ ግን ያን ዓለም ባለመቻሌ እናንተ እርምጃ ስትወስዱ እናቴ ትሙት እበቀላችኋለሁ ማለት ቢያንስ በእናንተ ሁሉ ላይ ባልበቀል አንድ ሁለት ላይ ወልገገላ ፈተታቲ ይላል ሐጫሉ ሁንዴሳ ተያይዘን እናልቃታለን ማለት ማን ቁጭ ብሎ ማን ይሞታል ማለት ነው እኙቱ ታይ እኙቱ ዱአ ይላል እሺ ኦሮምኛ ሲሰሙ ፖለቲካ ይመስላችኋል በሌላ ቋንቋ የምትሰሙት ነው ይሄን የምትሰሙት ሌላ ነገር አይደለም እሺ ጥላቻ ወደ ሌላ ነገር እንዳይወስድባችሁ እሺ ልጄን እንሳኝ ልጄን ጨርሻለሁ ዛሬ እኔ ኃላፊነት መውሰድ እንደማልችል አስተላልፌ ነው የመጣሁት የእውነት ልጄን እንሳኝ እስር አይደለም ብር ብታስፈርዱብኝ እሱን አቅም ስለሌለኝ ከሀገራችሁ መውጣት ፈልጋለሁ ብዬ ነው መፈረመው ያን የፈረምኩ ቀን ግን ለእናንተ ቤተሰብ ፍሩኝ ያን ደግሞ መንግስት ወይ ቤተሰብ ተባብሮኝ አይደለም ራሴን ችዬ ነው ደቂና ከራል ያፈየታችሁ ከፋይ ወጣው ማበወደ ግዙፍና ታላቅ እንደሆናችሁ እናንተን የሚሰማችሁ ብር ያለውን ሰው ብዙ ሰው ይሰማይል ገንዘብ ያለውን ነው ያለውን ሰው ብዙ ሰው ይሰማይል ብር ያለውን ሰው እንኳን ባያወራም ይሰማል እኮ ይደመጣል አይደል ያንን ተገና አድርጋችሁ ድምጻችሁን አሰሙ ግን ሰዎች አማራጭ ስለሌላቸው ይሰማዎቻል እንጂ ሐሳብ ስለሰጣችሁ አይደለም ይሰማዎቹ አንድ ነገር ልንገራችሁ ነገ ከዚህ ያላችሁ ሰው ብራችሁን በየሳውን እውነትን ይነገርኳችሁ እውነትን ያስታወሳችሁ ቀን አንድ ቀን ለአንድ ሰከንድ እግዚአብሔር እኔ ነኝ ትዝም ብላችሁ ምንም ነገር ከናንተ ፈልጌ እንዳልሆነ እስታውን ካለን ቀረቤታ ተረድታችኋል ብዬ ተስፋ አደርጋለሁ እሺ ማለቅለቅ ማሽቋለጭ ግራ ገብቶኝ አይደል ማሽቋለጥበት ምንም ምክንያት የለኝም መምበላው አንድ እንጀራ ነው ለአንድ እንጀራ ማሽቋለጥ አያስፈልግም ዛሴት ያ በማሽቋለጥ አንድ እንጀራ አላገኝ ይሄን ሁላ ባህር የተሻገርኩት አንድ እንጀራ ተግማሽ ልበላ እንጂ አሽቋልጬ አንድ እንጀራ ለማግኘት አይደለም ዛሴት የኔ ትልቁ ጥፋት ብዙ ፍላጎቶች የለኝም ብዙ ነገር ምቆላምጥ ሰዎች አይደለም
አንድ እንጀራ በልቼ ተመስገን ብዬ በጣም ጠግቤ ማጋሳ ሰው ኢማነ ቢስ ሰው አይደለም። ኢማነ ቢስ ማለት ያለውን የማያመሰግን ሪፖርት ሁሉ አለባት። አልፈልግም ጃፒ ይቅርታ ጃፒ እየሰማኝ ከሆነ እሺ እንደዚህ አይነት ዓለም ውስጥ ልከት አልፈልግም። በጣም መናገር ስለምፈልግ ኮፒ ሊንክ አድርጉና እናስገባት ሄደን እነሱ በጋራ ቁጭ ብለው ሲያወሩ እኔ የሚያወራኝ ሰው የለኝም። ገብቷል? ቤተሰብ እንኳን የሚያወራኝ የለኝ። ለዛ ነው የማወራው። አሸባሪ አካል እያያዛችሁ እንደዚህ ነው የምትወያዩት? እንዴት ነው የምትወያዩት? ማወቅ ስለምፈልግ ትልቅ ጋንግስተር ቀይ ባህርን ምናምን ነው እየተፈራረማችሁ ያላችሁት። እንደ ትልቅ ግርማ ሞገስ ነው ግሩፕ ፈጥራችሁ የምታወሩት። ይሁን ሎካል ፈጥራችሁ ምናምን ነገር ሲሪየስ። ይሄን አውቄ የፈለገ ነገር ምንም ደንታ የለኝ። ይሁን ልጄ ገና 10 ዓመት 12 ዓመት ቢሆን ኖሮ ይቆጨ ነበር። ዛሬ አስተላልፈው መጥቻለሁ። ልጄ እርዳታ እንደሚፈልግ ነግሬን የመጣሁት። ካሁን በኋላ ጨርሻለሁ። የፈለጋችሁትን ማድረግ ትችላላችሁ። ያኔ አማራ በሚያለቅስበት ሰዓት እሷ ወረሞ የነበረችበት ሰዓት ዘንድሮ ግን ጎጅማ ለእሷ ተገን የተያዘበት ሰው የእውነት ይህ ነው የሚያናድደኝ። እኔ እኮ ጋይስ ችግር የለውም በሲሪንጋ ለቅሜ ነው የማወጣባት። ልጄን ለቅሜ ነው የማወጣላት። ምን አናገረኝ ክፉ ነገር ክፋስብም እኔ ለሰው ጎዳኝ። ይሄ እሷ ዘፈን ነው። እኔ ግን በቀል ነው የማስበው። በቀል ምክንያቱም እነሱ ስለተበቀሉኝ እኔ ደግሞ ኢየሱስ ክርስቶስ አይደለም። ገብቶችኋል? ኃጢአተኞችን ነፃ ላውጣ የመጣው ሰው አይደለም። የተበቀለኝን ልበቀል የመጣው ሰው ነኝ። እሱም እድሜና ጊዜ ከሰጠኝ ነው። አላሻችሁ አላቆሸባበል የሚያሳዝነኝ ከስራ ደክሜ መጥቼ 2 ስራ በዛ ሰሞን እየሰራው ያዋጡት ሰዎች ብራቸው ምን እንዳዋጡ ካልተነገረ ሞራላቸው ይነካል ብዬ እንቅልፍ እንደዚህ እየዳፈኝ እንትና ይሄን ያህል ብር አዋጥቷል ብዬ መናገሬ አስባችኋል? የእውነት ከዛ ሂስቶሪ ላይ እንዲለጠፍ ስማቸውን ዝርዝር ጽፌ መለጠፍ። እነሱ ከዳልቻ ጋር ጌም ሲጫወቱ እኔ ግን መታሰር አለበት ለሱ ድምጽ ካልተሆነ ብር መላክ የለበትም በብላክም ቢሆን ብዬ አድማ ማድረግ ሳምንት ሙሉ ሰዎች 1 ቀን 2 ሰዓት አውርተው ሲያቆሙ እኔ ሳምንት ሙሉ ዳስ መጣል ያሳዝን። እሺ ይሄ ነው ውስጤን እየጎደኛል። የማንም ሸርሙጣ ከኋላ መጥቶ የአንበሳውን ድርሻ ሲወስድ ወይ ቂጤ ማቅረብ ወይ ኮንዶም ማቅረብ አለመቻል ነው የሚያናድደኝ። ግን አንድ ነገር ልንገራችሁ፣ ተስፋ ኖሮኝ ጠቅሜያችሁ ነበር። ተስፋ ቆርጬ ግን አስከፍላችኋለሁ። እግዚአብሔርን አስከፍላችኋለሁ። ተንኮል ስለሰራችሁና ብር ስላላችሁ ህገ መንግስቱን ልትጠቀሙ ትችላላችሁ። እኔ ደግሞ በቀልን ተደግፌ እከፈላችኋለሁ። ልጄን እከፈላችኋለሁ። እንዳትረሱት። ቤተሰብ አለኝ። ለኔ በጣም የሚያስብ ወንድሞች እንዳሉ ልንገራችሁ። ቤተሰብ ሀገር ቤት አለኝ። እሺ እህቶቼ አሜሪካን ያሉት፣ ወንድሞቼ ግን ኢትዮጵያ ያሉት። እግዚአብሔርን እበቀላችኋለሁ። እኔ ባልበቀላችሁ ለኔ የሚቆረቆሩ ወንድሞች አሉ። የእውነት ይበቀላችኋል። እሺ በፍቅር ነበር እኔ ያስቆንቹ ሰባዊነት ይዞኝ ተንኮል ክፋት ሳይገባኝ ለሰው ጎን ቆሜ ነበር። ሰይጣንነትን ካስተማራችሁ የኔ መከፋት የኔ እንባ መወረድ የሚያሳስባቸው ወንድሞች አለኝ ሀገር ቤት። እናቴ ትሙት ይበቀሏቸዋል። የእውነት ይሄን ካልተበቀሉ አላውቃቸውም።
አላውቃችሁ እንደ እህቶቼ ነብስ ይባር ብላችሁ በቴክስት እንኳን እንዳትጽፉ ቃል ገባላችሁ የእውነት እንደ እህቶች ወንድሞች ሀገር ቤት ያላችሁ እሱ ብቻ ባቂ 5 ዩቲዩብ ያጣውት እውነት ለአንድ ዩቲዩብ እንኳን ያልተቆረቆርክንትን የእውነት ነፍሴ ይፋረዳል ነፍሴ ይፋረዳል ለምን የእውነት አምላክ ይፋረዳል የቲቪት አይደለም በጣም ሳቁ ነጭ ቴክስቶች ለራሳችሁ መዝናናት እንጂ ለኔ ምንም አጠቅሙ ትርፋችሁ ለራሳችሁ መዝናናት ሁሉኬንም ጨርሳችሁ ምድረ ቆሻሻ ንፍጣ ሰቀጫ ተፍቼባችሁ ለመሞተው እዚህ ምድር ላይ ተፍቼባችሁ እሞታለሁ ዝም ብላ ሞተች ከሚባል እየተፋች ሞተች የሚባል ነገር ነው የምፈልገው እሺ ያ ክሊንተን ላይ ዶክተር አብይ ላይ እርምጃ ወሰዳችሁ የመሰላችሁ ብራችሁን እንደዚሁ ዶሮ ጠፍቶባችሁ በሬዛችሁ በየጦንቃይ ቤት የምትሄዱ ሰዎች ይብላኙላችሁ ገብቷችኋል ለኔ ስም ነው ሄለንን ከሰው ሄለን ላይ አስፈርደው ብራቸው ሉዝ አረጉ ለክብራቸው ሲባል የሚመስላችሁ ከሆነ ምነው ተርመጠመጡ የሚል ጥቅስ ይዛችሁ እንደምትኖሩ ነው የምነግራችሁ እሺ የእውነት ምክንያቱም የልቤን ለብቻ ይነግራችኋል የልቤን ለብቻ አውርተናል ያ ነገር ካልገባችሁ የእውነት እየተፋው መሞተው ነው ያ እየተፋው መሞተው አንድ ልጅ ብቻ ነኝ እሱኑ ለሚመለከተው አካል ዛሬ አስተላልፌያለሁ እሺ የእውነት እንደማንኛውም ድሬዳዋ ላይ ጫት ቃሚ አድርጌ ከሸርሙጣ እናቴ ጋር ልጄን አስቀምጬ አይደለም የምኖረው እሺ ዘበኛም ቢሆን ለሀገሩ ቀጣይ ትውልድ ያተረፍኩ ሰው ነኝ እኔ እንኳን ማረባ በሆን በማረባ ሴት ላይ ብራችሁን ኢንቨስት አድርጉ የሸርሙጣ ብር እንደዚህ ይባከናል የሚባል ነገር አለ የሐራም ብር ይባላል ብራችሁ የሐራም ነው የሐላል ነው ጥያቄው ለእናንተ ነው ተውኩት የሐላል ማለት በላባችሁ የመጣ ነው ወይስ በግፍ የመጣ ነው በግፍ ከመጣ እኔ ላይ ነው ኢንቨስት የሚደረገው በሐላል ከመጣ ደግሞ በፍቃድ በእግዚአብሔር ፍቃድ ከመጣ ደግሞ በላባችሁ የመጣ ማለት ነው በሐላል ወይ በሐራም ከመጣ በኔ ክስ ላይ ነው የሚያልቀው በሐላል ከመጣ ደግሞ ስንት አላሙዲንን ባልነዋል ለማንኛውም ችግር የለም ይገባኝ እኔ ማንንም ተቋም ማንንም አቃፊ ማንንም ተከራካሪ ያሳባልኝ ከሳሽ ብቻ ነው ያለኝ ከሳሽ ያልገባችሁ ነገር ግን የተለያየ ቋንቋ ማውራት መሰልጠን መሆኑ አልገባችሁ ኦሮሞኛ አማርኛ አረበኛ ወይ ሶማሊኛ አደረኛ መሞከሬ ዘረኝነት ነው የመሰላችሁ ቋንቋ ማውቅን መሰልጠን ነው የተደለተብኝን ነገር ማውቅ ነው እሺ ያ አንድም የእናንተ ክልል ሰው ሲከሰስ አላየሁም እኔ ግን ተከሰስኩ እውነት ይሄ ነገር አይምሮዬ ላይ ጥያቄ የማይሆን ይመስላችኋል ጆከር ዘር አይደለም ሃይማኖት ላይ ትፍ ብሎ ሲተፋ የነበረ ሰው ምክር እየተሰጠው ታቀፎ ታው እንደዚህ አይደረግም እየተባለ ለኔ ግን ዛቻ ሲሰጥ you think this is fair እውነት ህይወት ፌር ናት እውነት ህይወት አግባብ ናት ፍየሌ ዮኒ አግባብ እናንተን ስላልተናገረ እስቲ እንደገል ጠይቃችሁ እኔን ደግፈው እናንተን ቢሰድብ ኖሮ ክስ አይቀርብበትም እናንተን ደግፈው እኔን ስለተቃወመ ግን እኔን የተደገፈው ሰው ግን መናገር ክሱ መቃወም ነው ብሎ ለኔ ምክንያት ማቅረብ እውነት አይምሮዬን የሚጠዘጥዘኝ አይመስላችሁ እውነት እንደ ሰው ነው የምናስበው እንደ ማህበረሰብ እንደ ህዝብ እንደ ዘር ምናምን አይደለም ብቻውን መቃብር ውስጥ እንደሚገባ ሰው ፕሊስ አንድ ጊዜ ልታስቡ ትችላላችሁ ብቻው መቃብር ውስጥ እንደሚገባ ሰው ሁሉ ነገር ቤት መግዛት ከፈለገና
ሀገርም ግዛትን ህግን መግዛት እንደሚችል ሰው አይደለም። መቃብሩስ ብቻውን እንደዚህ አስክሬኑ መግባት እንደሚችል ሰው እንድታስቡ ነው እንፈልግ። እውነት ጆከር እኔን መተቸት ይችላል? ዮኒ እኔን መተቸት ይችላል? እውነት ጂጂ እኔን መተቸት ይችላል? ሞጣዬ ራሱ እኔን መተቸት ይችላል? እውነት ኃጢአት አይሆንም? ያ ይሄ ነገሮች አይምሮዬን መቀበል አቅቶታል። እቴቴ እኔን ኦሮሞን ጨርሶ አማራን ጨርሶ አገሩን ጨርሶ ትግራይን ጨርሶ ኦርቶዶክስን ጨርሶ ጴንጤን ጨርሶ ሙስሊምን ጨርሶ የተፋበት ሰው እኔ ላይ ለእናንተ ኮሜንት ሲጽፍ እንደ ኮሜንት ይዛችሁታል? እውነት ህሊናችሁ ፈቅዶ? እውነት ከአንድ ገጠር እንደወጣ ሰው ገጠር ማለት እንግዲህ ማህበረሰብ የገባው ሃይማኖት የገባው ሰውነት የገባው ነው። ገጠር ሰው ማለት የሰውነት ልክ ማለት ነው። ባለ ሀገር ማለት ነው። የሀገር ባለቤት ማለት ነው። እውነት እኔ ላይ ስጋት ኖራችሁ ነግራችሁኝ ስትሄዱ ምንም ጭንቅላቴ ላይ የሚቀር አይመስላችሁ? ትወያያላችሁ እኔ ላይ ነግራችሁ ስንት ነገር አልነገርኳችሁም ልበል። የነበረኝ ሂስቶሪ ራሱ እውነት ኢነርጂ ይሄን ሉዝ የሚያስደርግ ነው። የሆነት እኔ ነግሬው አንድ ሰው ካልገባው እናቴ ትሙት ሽጉጥ እንደዚህ ብትደቅኑ ፕሊስ ብዬ ማልጠይቃችሁ ሰው ነኝ። ምጠይቃችሁ ነገር ቢኖር ፕሊስ ቶሎ ተተኩሱት ነው የምላችሁ። እግዚአብሔር አሁን የቤቴን አድራሻ ታውቁ የለ? ሽጉጥ የሰጣችሁ ሰው ካለ ፕሊስ በር እንድከፍት አሁን እንዲደውሉልኝ አልኩ። ይኸው ቁጥሬን ታውቁት የለ? አሁን ደውሉት። ጨርሼ ነው የምጠብቃችሁ። ኧረ ኮፒ ሊንክ ይደረጋል ጋይስ። ብር ካለ በሰማይ ነው እሺ ያ ብራችሁን ተገናርኩ። ሙገሳችሁን ተገናርኩት። እውነታችሁን አይደለም። ቴሌፎን ሲዘጋ ያለውን እውነት አይደለም። በራችሁን ሲዘጉ አንሶላችሁ ሲገቡ ያለውን እውነት ሳይሆን ይሄ ወከባውን ከማይሆን ውካታን ጸጥታን መዝናኛ ነው የሚለውን ሳይሆን ውካታን መዝናኛ አድርጉት። እሺ በጣም ነው ተራቀቃችሁት በህይወቴ ላይ። እሺ እኔ ነፍስ ገዳይ ሆኝ ስንት ነፍስ እንዲገደል ትእዛዝ ሲሰጥ የነበረ ሰው እኔ ላይ እውነት እኔ እንደናንተ ቆሻሻ በሆነ ኖሮ 5 ዩቲዩብ ባልተዘጋ ነበር። አንገቴ እንደፍቼ ባለፈው ሀገር ቤት ሲሄድ ወጣ ገባ ባላልኩ ነበር። እሺ አይዞሽ የቆሻሻ ልጆች ንፍጣሞች ምን አባታችሁ ነው አይዞሽ? መናገር ያለብኝ ተናግሬ እሞታታለሁ። እግዚአብሔር ቢላ የሳላችሁትን ዓለም ሽጉጥ መታችሁ እንዲሻርኩት። ቤቴን ታውቁት የለ? አድራሻ ልኬላችሁ የለ? ኦሬዲ ከሳችሁበት የለ? ፕሊስ እንድትገሉኝ በትትና እየጠበቅኳችሁ ነው። እንድታስጠብቁኝ ግን አልፈልግም። እሺ በዚህ ውስጥ ሰዎች መማር ያለባቸው የእናንተን ልክና የእናንተን ዝቃጭነት ማወቅ እንዳለባቸው ስለምፈልግ ነው ይህን ጥሪ ማቀርብላችሁ። እኔ አይደለም ማቀርብላችሁ፣ ፍላጎታችሁ። እሺ በደማችሁ ላይ ሻምፓኝ የበተነችን የእናንተ ሞጋስ አድርጋችሁ እኔን ስከሱ እውነት ህሊና ባይከስ ህዝብ አይታዘም። የጡረታ ዘመናችሁን ሰው በመክሰስ አይሆንም። እንትና እንደዚህ ያለኝ እኔ ያወራሁት ከናንተ ጋር ነው ከእንትና ጋር አይደል። ጥሩ ማናጀር እንደሌላችሁ ነው ማየው። በነገራችን የፈለጋችሁትን እርምጃ ወሰዱ። የፈለጋችሁትን መሳሪያ እንድታቀባብሉ ስለፈለኩ ነው እየጠጣው ማናገራችሁ። ልጄን ይንሳኝ ዛሬ ልጄን እኔ ማስተዳደር እንደማልችል ነግሬ ነው የመጣሁት። ሀብታምም አይደላችሁ፣ ሽጉጥም ምኑንም መግዛት ትችሉ የለም። ባንኩም ታንኩ በእናንተ እጅ አይደል?
ፕሊስ ወይ ታንኩን ወይ ባንኩን እንድደቅኑ ፈልጋለሁ። ለዛ ነው ማበረታቻ ዊስኪ ሻምፓኝ ይሄው እየጠጣሁ ያለሁት። ያ ሀብታችሁ እኔን ካልጎዳበት ምን ያደርግላችኋል? የእውነት ብትበትኑት አይሻልም? ጭሬ በበትኑ አይሻልም? የእውነት እኔ ጅሎኜ የገጠር ልጅ ወይ ምናምን ልጅ ሆኜ እናንተ አሁን በጋራ ተሰብስባችሁ ሙድ እያያዛችሁ ነው አይደል? ያቺ የእንትን ልጅ ምናምን እያላችሁ ነው አይደል? ጋይስ እኔ እርግጥ ነው የተወለድኩ ገጠር ላይ ግን የኖርኩት ከእብድና ከህንድ ጋር በጣም ከእብድና ከህንድ ጋር ከ12 ዓመቴ ጀምሬ የኖርኩት ከተለያየ ስደተኛ ጋር ብር ባይኖራቸው ዕውቀት ያላቸው ናቸው ኤክስፒሪየንስ ካላቸው ሰዎች ጋር። እናንተ ግን ከናንተ ጋር የሚኖሩት የሚያሸረግዱላችሁ ሰዎች ናቸው። ነገ ከናንተ ዶላር ወይ ብር አተርፋለሁ ብለው ተስፈኞች እንደ ዮኒ ማኛ አይነት ሰዎች ናቸው። እኔ ሳናግራችሁ ጊዜ ጀምሮ ብር አይደለም ልባችሁ ነበር ስደነቅ የነበረው በልባችሁ ነበር አይደል? ያ በብራችሁ ያልተደነቁት ለምንድን ነው ታውቃላችሁ? ብዙ ነገር መፈልግ ሰው አይደለሁም በህይወቴ። ባንኬ አካውንት ውስጥ የሚቀመጥ ብር ላይ ብዙ ሰርፕራይዝ ሰሞን ሰው አይደለም። በጅምላ በችርቻሮ ይረጋጋል። ነገ ቤት ይገዛልኛል ምናምን የምላል እስከመሞት ድረስ የምኖርበት ውጭ እንዳልወጣ ብቻ ማሰብ እዛ ደግሞ በጣም ማጠብ የሆነ ኩሽና ምግብ ሰርቼ ማግኘት የሚከብደኝ ሰው አይደለም። የወንድ ዕቃ በመጥባት ማሳለፍ ሰው አይደለም። እኔ ቡቺ አይደለም። ወንድሟን ሌባ አድርጌ እዚህ መልክ ምሰራ አይደለም። አባቷን በለጠ ሙስና የሚል ስያሜ አሰጥቼ እዚህ መልክ ምሰራ አይደለም። አባቴ ዘበኛ ነው፣ እኔም የምኖረው ወሬ ያወራው። ይሄን ሁሌ ነው የምነግራችሁ። እናቴ ልብስ አጣቢ ናት፣ ሌላ መልክ ምሰራ ሰው አይደለም። እሺ ሌላ መልክ ሰጥቼ ቢሆን ኖሮ ያንን መልክ እንዲደብቅ ቂጣችሁን ልስ ነበር። ኖ ዌይ። እኔ የምፈልገው ንግግራችሁና ልባችሁን ብቻ ነው። በዛ ልባችሁ አናግራችሁ ነበር። ግን እናንተ ብዙ ግርማ ሞገስ ሰሩ አይቻሉ። ፕሊዝ ምንም ነገር እንድታቆሙ አልጠይቃችሁ። በጣም እየጠበቅኩ ያለሁት መቼ በእናንተ ቀለሃ እተኮሳለሁ የሚለውን አሁን ማሴጅ አድርጉልኝ። ሄለን ቀላሁን አስተላልፈናል በሉ፣ በሩን ይከፍታል። እሺ ምክንያቱም ሀብታም ምን ይሳነዋል አይደል? የእናንተ ሀብት እኔን ህይወቴን ካላሰወኝ ምን ያደርግላቸዋል? እሺ ለማንም ሸርሙጣ ተገኝ ካልሆነ ምን ያደርጋል አይደል? እንደ ጨዋና ግራቸዋል። ሳናግራችሁ ከልቤ ሲሆን ካልሰማችሁኝ ደግሞ በቂም ነው ማናግራችሁ። ተስፋ የቆረጥኩ ሰው ነኝ። በጣም ተስፋ የቆረጥኩ ሰው ነኝ። ልጄ 10 ውስጥ ቢሆን ኖሮ በጣም ይቆጨኝ ነበር። አሁን አስተላልፌ መጥቻለሁ። እናቴ ተሙስ እንደ ቴድሮስ ሽጉጥ ብትደቀንብኝ ምንም አይመስለኝም። የምጠይቃችሁ ነገር ፕሊስ አፍጥኑት ነው የምላችሁ። አፍጥኑት እሺ። ምክንያቱም የእናንተ የህይወት ስኬት ነው፣ የእናንተ የቢዝነስ እድገት ነው የኔ መጥፋት። እሺ እናንተ እንደምትሉት የአማራ ማሽቆልቆል የፋኖ ምናምን እኔ ከሆንኩኝ ፕሊስ እኔን አጥፉና እስቲ 4 ኪሎ ነው 6 ኪሎ ነው 8 ኪሎ የምትሉትን ግቡት። እኔ ከመሰልኳችሁ መሰናከል እኔ እንዳሰብኩት እንደዚህ አይነት መሰሪነት ካለኝ ማለት አንድ ሰው ሞዴሬተር ካስገባችሁ እናቴ ትሙት ጠርጌ ነው ጨርሳችሁ። እኔ የጠጣሉት የልቤን ለማውራት ፈልጌ፣ ምክንያቱም የእውነት ነግራቸው አልገባቸው ተፍቼባቸው እንዲገባቸው ፈልጋለሁ። ንዴታቸው እንዲጨምር ፈልጋለሁ። ከዛ በኋላ ሰራውላት ብለው ግሩፕ ፈጥረው ሚዲያ ላይ እንዲወራላቸው ፈልጋለሁ። ለማን የሰራው ሲባል ለሄለን ለኦባማ ነው የሰሩት ለዶክተር አብይ ወይስ
አሰብን ያስመለሱት የሚለውን ጥያቄ ህዝብ እንዲያነሳ ፈልጋለሁ። ከኔ መሞት በኋላ ከኔ መታሰር በኋላ ከኔ ሞደም በኋላ እሺ ያ አንዳንድ ጊዜ አቅማችንን ያሳየን ሲመስለን ግን ውድቀታችንን እያሳየን እንደሆነ አይገባም። ጥሩ አማካሪ ያለን ሲመስለን ጥሩ ማናጀር እንደሌለን ግን እንደሚያሳየን አልገባችሁ። የሰፈር መንደር ማናጀር እንዳለንና የእውነት ለኛ ህልውናና ከቢዝነስ ጋር ልክ የሆነ ማናጀር እንዳለን የሚያሳየን ነገር እንደሆነ እኔ አሳየቻችሁ ማለፍ እፈልጋለሁ። ጨርሻለሁ። ያኔም ከባህር ስሻገር ተስፋ የቆረጥኩ ሰው ነበርኩ። ራሱ ባህሩ ስላልዋጠኝ ስላልገደለኝ ነው ለዚህ የተረፍኩት። ዛሴት የበሰበሰ ዝናብ አይፈራም። ለአቧራ ለወፍጮ ቤት ሰራተኛ አቧራ ብርቁ አይደለም። እሺ ተስፋ ለመለምለም ሲል አናግራችሁ ነበር። ግን እየተዳኙ ያሉት በነዮኒ ማኛ ሸርሙጣ ቁሻሻ ሰው ነው እየተዳኙ ያሉት። ቤንሻንጉል ጉሙዝ 18 ነው 28 ገለናል አሁን ይቀረናል የሚል ኦርቶዶክስን ጨርሰናል ጴንጤ ይቀረናል የሚል ሙስሊምን እንደዚህ አድርገናል የሚል አፈር እንኳን በአግባቡ ያልቀመሰ ወገኔን በጅምላ ተጨፍጭፎ አፈር እንኳን ያልቀመሰ ላይ ሻምፓኝ በሚበተን ጂጂክያ እኔ ስዳኝ እናንተ አሳይ ስትቀበሉ እሱ ያመኛል። ሚዲያ ላይ ባልቆይ ኖሮ በጣም ነው የሚያነድረኝ። እነ ፍየሌ እነ ጆከር የሚባሉ ዘር ጨርሰው አልፋቤት ላይ ሲያላግጡ ሲተፉ እነሱ ላይ አስተያየት ሰጥ ባልኖር ኖሮ እሱ ይቆጭ ነበር። ዳልቻ እንዴት በዜጋ ታክስ ከፋይ ላይ ያላግጣል ብዬ ሳምንት ሙሉ ካልታሰረን ዝም አንልም ብለን እስከሚታሰር ዝም ማለት እሱ ነው የሚቆጭ። ይሄውላ ክሬዲት ያልተመዘገበልኝ ገብቶቻል ይገባኛል። የፈለገ ባለጌ ብትሆን ደደብ ብትሆን አማራ አለመሆነ ብቻ አማራ ብቻ መሆነ የኢትዮጵያን ሰርቲፊኬት እንደምታገኝ ይገባኛል። የኔ ትልቁ ችግር ምስራቃዊ መሆኔ ነው። ምን እንደሆንኩ አላውቅም ግን ምስራቅ ነው ሲያንቀለቅለኝ ሰሜንን አላውቅም። አያችሁ እኔ የሰሜን ሰው ብሆን ኖሮ እርግጠኛ ነኝ ይሄን እርምጃ አትወስዱ። እየሳቃችሁ ብታናግሩኝም ይሄ ስሜታችሁ እንዳልሆነ አውቃለሁ። ገብታችኋል? ይሄ ከጎኑ የቆማችሁ ሰው እኔ ያረኩትን አላረገም። እኔ ያረኩትን አላደረገም። እኔ በሐረር ክልል አንገቴን ቀና ብዬ እንዳላድድ ያደረገኝ ለእናንተ መቆሜ ነው። ሐረር ላይ ሲሄድ ዘንድሮም ከሶማሌ የተፈናቀለ ወገኔ ነበረ። እኔ ግን ምንም አላረኩላቸው። ደውለው ለኛ ማህበረሰብ እንቁም ሲሉኝ መልስ ያልመለስኩላቸው ፊት የነሱኝ ጎረቤቶቼ ነበሩ። እናንተ ግን ሳላውቃችሁ ከጎናችሁ ቆሜ እንዲህ ተባበራችሁብኝ። እሱ ነገር ምንም ብታወሩኝ አይገባኝም፣ ያመኛል። እየተናገርኩ ልጄን ይንሳኝ እሞታለሁ፣ ልጄን ይንሳኝ እሞታለሁ። ለእናንተም ትልቅ ማረጋችሁ ነው። ሄለንን ገደልናት፣ ከሚዲያ ላይ አጠፋናት። ለእናንተ ግርማ ሞገሳችሁ። አንበሳ ሲያረጅ የዝንብ መጫወቻ ያውን የለ ባለ ሀብት ስደተኛ ላይ ሲወጣ የማንም የነጆከር መጫወቻ ነው። ለነሱ ሙገሳ። እኔ ሰው ማሙገሳ አላውቅም። እውነቱን መናገር ነው የማውቀው። እውነቱን መናገር የማውቀው ደግሞ ምስራቃዊነት አረብነት ያስተማረኝ ባህል ነው። ምንም ማድረግ አልችልም። የኔ ቆንጆ ማለት አልችልም። አንድን አጭረን ሰው ረጅሜ ብዬ ማውራት አልችልም። እንደዚህ አይነት ብልጥ በሆን ኖሮ የፍርድ ቤት ችሎት ሳልቅ አሞግሳችሁ ነበር። እውነት ነው ማወራችሁ። እውነቱ ከገባችሁ ትገባችኋል፣ ካልገባችሁ ተነፉ ነው የምላችሁ። ልጄን ይንሳኝ። ስፈልጉ መርዝ ስፈልጉ ቀላ ይዛችሁ መምጣት ትችላላችሁ። የእውነት ዛሬ 14 ሰዓት ላይ ልጄን እርዳታ እንደሚፈልግ አስተላልፌ ነው የመጣሁት።
እስቲ ሄለን አስፈረድኩባት ስትሉ የሚያመጉሳችሁ አካል እናያለን። ግን መታሰር አለብኝ ሲባል መጠረዝ እንደምፈልግ እንደምናገር ነግራችኋል። ያን ጊዜ ግን እግዚአብሔር ለህይወታችሁ ያሰጋል። ጃጉር አትገባት ነግራችሁ አልገባችሁ። የልቤ ነግራቸው እኔ እንዲህ ብዬ ነው ብሎ ሲራቀቁ በጣም ነው የተሰማኝ። እንትና እንደዚህ ሲለኝ ነው ምናምን ሲሉ በጣም ነው የተሰማኝ። እኔ ያወራሁት ከነሱ ጋር የሚዘረዝሩልኝ ግን ስለ እንትና ነው ያመመኝ። የእውነት ነው ያመመኝ።